የጻረ ሞቱ ሚስጥር። ደራሲ እርቪንግ ዋላስ፣ ተርጓሚ ንጉሴ ስብሃት፣ ተራኪ በአካል መንግስቱ። ቀኑን በስትሬስማን ጎዳና ላይ ሦስት ሆነው ጀምረውት አንዳቸው ብቻ አገባደዱት። ካፌ ወልፍ የሚከፈተው በ3 ሰዓት መሆኑን ካወቁ በኋላ ነበር ክትትሉን በዚሁ ሰዓት የጀመሩት። ኒኮላስ ኪርቮቭ በኪራይ የያዛትን ኦፔል እያሽከረከረ፣ ኤሚሊ ከጎኑ፣ ቶቫህ ደግሞ በኋላኛው መቀመጫ ላይ ተቀምጠው ከቦታው የደረሱት ልክ 3 ሰዓት ከመሙላቱ ጥቂት ቀደም ብለው ነበር። በስትሬስማን ጎዳና ላይ ከወልፍ ቡና ቤት ፊት ለፊት ጥቂት ዝቅ ብሎ ከመንገዱ በተቃራኒው መስመር መኪናቸውን አቆሙ። ለተወሰነ ቅጽበት ያህል የሁለት ሰዎች ወደ ቡና ቤቱ በር መቅረብ አትኩሮታቸውን አነቃው። ወዲያውኑ ሁለቱ ሰዎች ወጣቷ አስተናጋጅና የባንኮኒው አስተናባሪ እንደሆኑ ኪርቮቭ አስታወሰ። አስተናጋጇ የፊት ለፊቱን በር ስትከፍተው ሁለቱም ወደ ውስጥ ገቡ። ኪርቮቭ ራሱን በአሉታ ነቀነቀና ተቀጣሪዎች ናቸው አላቸው ለሴቶቹ። ለጥቂት ጊዜ ያህል ኤሚሊ የቡና ቤቱን መግቢያ መመልከቷን ቀጠለች። ኤቭሊን ሆፍማንን የተመለከትካት አንተ ብቻ ነህ? ቶቫህም ሆነች እኔ መልኳንም አናውቅም። ስለዚህ የተማመነው አንተን ነው ኒኮላስ። እመኑኝ፣ እኔ ነቅቼ ጠብቃታለሁ። ይህ ለእኔም ቢሆን ከፍተኛ ጠቀሜታ ያለው ነገር ነው። የኤሚሊና የቶቫህን አትኩሮት ሌላ ነገር ላይ ለማሳረፍ የመኪናዋን ሬዲዮ አንድ የሙዚቃ ጣቢያ ላይ አድርጎ በዝቅተኛ ድምፅ ከከፈተው በኋላ ኪርቮቭ አትኩሮቱን በሙሉ በመኪናዋ መስኮት አሻግሮ የቡና ቤቱን መግቢያ መመልከቱን ቀጠለ። በዚህ ሁኔታ 1 ሰዓት ተኩል አለፈ። ምንም እንኳን 4 ተስተናጋጆች ሲገቡ ቢታዩም ኪርቮቭ ግን ታዳኟን የምትመስል ማንንም አልተመለከተም። ከ2 ሰዓታት በኋላ 4ቱም ተስተናጋጆች ለየብቻ ወጥተው ሄዱ። ኤሚሊ በዚህ ቁፋሮ እየተካሄደ ባለበት ጊዜ በምሽጉ የአፈር ቁልል ቦታ ላይ ሬክስ ፎስተር ምን እያደረገ እንደሆነ በማውጠንጠን መቅበጥበጥ ብትጀምርም ልትረዳው ወደ ፎስተር ላለመሄድ ግን ወስናለች። ይህቺን ኤቭሊን ሆፍማን የተባለች ሴት ማየት እፈልጋለሁ አለች ኤሚሊ በቆራጥነት ሐሳቧን እየገለጸች። እየተቅበጠበጠች የከንፈር ቀለሟን በድጋሚ ለመቀባት በማሰብ ቦርሳዋን መበርበር ስትጀምር በድንገት የኪርቮቭ ድምፅ ተሰማ። ኤቭሊ ሆፍማንን ለማየት ትፈልጊያለሽ? እንግዲያው ሰዓቱ ደርሷል። አሁን ልትመለከቻት ትችያለሽ። ተመልከች። ኤሚሊ ከነበረችበት ተፈናጥራ በመኪናው መስኮት ወደ ውጪ ለመመልከት ኪርቮቭ ላይ ተደግፋ አጎነበሰች። ከበስተኋላ ባለው መቀመጫ ላይ ያለችው ቶቫህም በራሷ መስኮት በኩል አተኩራ ወደ ውጪ እየተመለከተች ነው። እናም አትኩሮትን በጣሙን የሚስቡትን ባለቡናማ ፀጉርና በግምት 5 ጫማ ከ6 የሚደርስ ቁመት ያላቸውን ሴትዮ ለይተው መመልከት አላዳግታቸውም። ቀጭንና ቀጥ ያለ ቁመና ያላቸው እኚሁ ኩሩ ሴት ቤዥ ሰማያዊ ሙሉ ልብስ የለበሱ ሲሆን በተስተካከለ አረማመድ መንገዱን በማቋረጥ ላይ ነበሩ። ኤቭሊን ሆፍማን ሲል ኪርቮቭ አንሾካሾከ። ሾንበርገር ጎዳና ላይ ወደሚገኘው የአውቶቡስ ፌርማታ እየመራች ሳይሆን እንደማይቀር እገምታለሁ ካለ በኋላ ከእይታ ስለተሰወሩበት በፍጥነት የመኪናውን በር ከፈተና
ወደ ውጭ ወጣ። እስኪ ላረጋግጥ በማለትም ፊቱን ወደ ሴቶቹ መልሶ ተናገረ። ሽቅብ ወደ ሄዱበት አመራና በጥንቃቄ ወደ ቀኙ ከተመለከተ በኋላ አንድ ሲጋራ አውጥቶ ለኮሰ። አንድ ቢጫ ቀለም ያለው ባለ 2 ፎቅ አውቶቡስ መጣና ወደ ፌርማታው አመራ። ኪርቮቭ ሲጋራውን ጥሎ በጫማው ከረገጠው በኋላ ወደ ሾምበርገር ጎዳና ጥቂት እርምጃዎች ተራመደ። ለቅጽበት ያህል መኪናው ውስጥ ከነበሩት ሴቶች ተሰውሮ ከቆየ በኋላ ወዲያውኑ ተመልሶ በፍጥነት ወደ እነሱ አመራ። ከዚያም ሹፌሩ መቀመጫ ላይ ዘሎ ወጣና የመኪናዋን ሞተር አስነሳው። አውቶቡሱ ላይ ነች እሺ ብሎ መኪናውን ወደ ኋላ አንቀሳቀሳት። ከኋላዋ እንከተላለን። ኪርቮቭ በትላንትናው ዕለት 29 ቁጥር አውቶቡስን ሲከተል የተጓዘበትን መንገድ በድጋሚ ተያያዘው። ከበስተኋላው ሆኖ አውቶቡሱ መንገደኛ ለማውረድ ሲቆም አብሮት እየቆመ፣ መንቀሳቀስ ሲጀምር አብሮት እየተንቀሳቀሰ ክትትሉን ቀጠለ። ዋናው አውራ ጎዳና ላይ ሲደርስ ኪርቮቭ ጥቂት ወደ ኋላ ቀረት ብሎ 2 ተሽከርካሪዎች በእሱና በአውቶቡሱ መካከል እንዲገቡ አደረገ። በተጨናነቀው አውራ ጎዳና ላይ ጥቂት እንደተጓዙ ኪርቮቭ እንደገና ተናገረ። የምትሄደው ትሄዳለች ብዬ ወዳሰብኩት ቦታ ከሆነ በሚቀጥለው መገንጠያ መንገድ ላይ ትወርዳለች። በቆመ መኪና አጠገብ ተደርቦ ፍጥነቱን እየቀነሰ አውቶቡሱ ሲቆም በአትኩሮት መመልከቱን ቀጠለ። ወደ 6 የሚሆኑ ሰዎች ከአውቶቡሱ ወረዱ። ከመካከላቸው ኤቨሊን ሆፍማን ነበሩ። ኤሚሊና ቶቫ በዝምታ ተውጠው በአግራሞት ይመለከታሉ። ኪርቮቭ የመኪናዋን ማርሽ ለወጠ። በኔስቤክ ጎዳና ሽቅብ በእግሯ ትሄዳለች ሲል ኪርቮቭ ትንበያውን ገለጸ። ክላራ ፊቢንግን ለማግኘት ወደ አንድ የመኖሪያ ሕንፃ 3ኛ ፎቅ ትወጣለች። እስኪ መኪናውን ላቁምና ትክክል እንደሆንኩ እናረጋግጥ። በችኮላ መኪናውን ካቆመ በኋላ ኪርቮቭ የእግረኛ መንገዱ ላይ ወጥቶ በፍጥነት ወደ ኩርባው በመመለስ በጥንቃቄ ወደ ኒስቤክ ጎዳና ተመለሰ። ኤሚሊና ቶቫ አጠገቡ እንደደረሱ እዚያው እንዲቆዩ በምልክት ነገራቸውና ልክ ነበርኩ፣ ወደ አንድ የመኖሪያ ሕንፃ ስትገባ ተመልክቻታለሁ። ሕንፃው ትናንት የተመለከትኩት እንደሆነ ለማረጋገጥ እስኪ ልመልከት፣ እዚሁ ጠብቁኝ። ኪርቮቭ ከጥቂት ደቂቃዎች በኋላ ተመልሶ በእርካታ አንገቱን ወዘወዘ። ሕንፃው ራሱ ነው። ክላራ ፊቢንግን እየጠየቀች ነው። ምን እያደረጉ ይሆን በማለት ኤሚሊ ጠየቀች። በኋላ እንደርስበታለን፣ ብቻ እዚሁ አካባቢ እንቆይ። እንደ በፊቱ ከሆነ ከጥቂት ጊዜ በኋላ ተመልሳ ትወጣለች። እንደወጣች ተበታትነን የሚሸጡ ዕቃዎችን የምንመለከት መስለን እንከታተላለን። ወደ አውራ ጎዳናው ከገባች በኋላ እንዳታመልጠን እየተጠነቀቅን በተወሰነ ርቀት እንከታተላለን። ወዴት እንደምትሄድ ታውቃለህ? አለች ቶቫ። እርግጠኛ መሆን ባልችልም መገመት እችላለሁ፣ ግን ጠብቀን የሚሆነውን ብንከታተል ጥሩ ይመስለኛል። ድካም ቢጫጫናቸውም ከጉጉታቸው የተነሳ ስሜታቸው በርትቶ በግምት 40 ደቂቃ ያህል ጠበቁ። አይቻታለሁ አላቸው ኪርቮቭ በፍጥነት። እንበታተን፣ ትንሽ እንድትቀድመን እንተዋትና ከዚያ እንከተላታለን። ሩሲያዊው ወደ ጎን ተራምዶ ከአንድ የካሜራ ሱቅ መስታወት ፊት ለፊት ሲቆም 2 ሴቶች በፍጥነት ተነጣጠሉ። ኤሚሊና ቶቫ በዘመናዊ ሁኔታ ተሰፍተው የተዘጋጁ የፈረንሳይ ልብሶች ከሚሸጡበት ሱቅ መስታወት ፊት ለፊት ቆሙ። ኪርቮቭ መገንጠያውን መመልከቱን ቀጠለ። ኤቨሊን ሆፍማን እይታው ውስጥ በገቡ ጊዜ ወደ ሱቆቹ መስኮቶች ምንም ሳይመለከቱ ወደ አውራ ጎዳናው እየተቻኮሉ አመሩ።
ከእግረኞች ጋር ተቀላቅለው መራመድ እንደጀመሩ ኪርቮቭ ለኤሚሊና ለቶቫ ምልክት ሰጣቸውና በፍጥነት ወደ እሱ አቀኑ። አሁንም ትታየኛለች፣ ስለዚህ እንከተላት አላቸው። እነሱም ኪርቮቭን አስቀድመው ተከታትለው ከኤቭሊን ሆፍማን ኋላ ለግብይት ከወጡ ብዙ ሰዎች ጋር ተደባለቁ። ይህን ሲያደርጉ ለቅጽበት ያህል እንኳን ከዓይናቸው እንዲሰወሩ አልፈቀዱም። ኤቭሊን የትራፊክ መብራቱ አጠገብ ሲደርሱ መብራቱ ቀይ እስኪያበራ ድረስ ቆመው ጠበቁና ከሌሎቹ ጋር ጎዳናውን ተሻገሩ። ኤሚሊና ቶቫ ከጎኑ ሆነው እየተራመዱ ሳሉ ኪርቮቭ እጁን አነሳና እንዲቆሙ አዘዛቸው። ወዴት እየሄደች እንደሆነ ያወቅኩት ይመስለኛል ብሎ ማምፕስ ጉቴስቲው ወደሚል ጽሑፍ አመለከታቸው። ትናንት ስከተላት የገባችበት ምግብ ቤት ራሱ ነው። ወደዚያ ትገባ እንደሆነ እስኪኒ። እናም ኤቭሊን ወደ ምግብ ቤቱ ሲገቡ ተመለከቱ። ከዚህ ቀጥሎ የምናደርገው ምንድን ነው? በማለት ቶቫ ጠየቀች። ምግብ ቤቱ አካባቢ ሆነን እንጠብቃለን። ውስጥ የገባችው ትናንትና አብሯት ያየሁትን ወልፍጋንግ የተባለ ሰው ለማግኘት ሊሆን ይችላል። ግን እሱ ማን ይሆን? ማንነቱን እኔ አጣራለሁ አለች ቶቫ። ወደ ውጭ ወጥተው በተለያየ አቅጣጫ የሄዱ እንደሆነ እኔ እሱን ስከታተል እናንተ ከእሷ ጋር መቆየት ትችላላችሁ። ጥሩ ሐሳብ ነው አለ ኪርቮቭ። እዚህ ለምን ያህል ጊዜ እንጠብቅ? ብላ ኤሚሊ ጠየቀች። እንደ ትናንትናው ከሆነ ከግማሽ እስከ 1 ሰዓት ቆይተው መውጣት ይኖርባቸዋል ብዬ ገምታለሁ። እንደዚያ ከሆነ ትንሽ አረፍ እንበል አለች ወደ አንድ የመንገድ ዳር ቡና ቤት በጭንቅላቷ እያመለከተች። እርቦኛል፣ እነሱን እየተከታተልን አንድ ነገር መመገብ እንችላለን። በአነስተኛዋ ቡና ቤት ውስጥ አንድ ጠረጴዛ ከበው በመቀመጥ የሚበላ ነገርና ቡና አዘዙ። ያዘዙት መጥቶላቸው ተመግበው በጨረሱ ጊዜ ግማሽ ሰዓት አልፎ ነበር። ከ35 ደቂቃዎች በኋላ ኪርቮቭ ሂሳብ እየከፈለ ሳለ ኤሚሊ ክንዱን ያዝ አደረገችው። ኒኮላስ፣ ያቻትና ከአንድ ሰውዬ ጋር ነች። ምናልባት አንተ ያልከው ግዙፍ ሰው ሳይሆን አይቀርም። ይታዩሃል? ኪርቮቭ በተጨናነቀው የመኪና መንገድ ባሻገር ተመለከተና አንገቱን በመስማማት ወዘወዘ። አሁን ልክ እንደ ትናንትናው ነው። ኤቭሊን ሆፍማን እና ጓደኛው ወልፍጋንግ። ከተቀመጠበት ተነሳ። በእኔ ግምት አሁን ይለያያሉ። ቶቫ፣ አንቺ እሱን ተከተዩ፣ በኋላ ሆቴሉ እንገናኛለን። ኤሚሊ፣ እሷ ምናልባት ጎዳናውን አቋርጣ በሚቀጥለው መገንጠያ ላይ ወደሚገኘው የአውቶቡስ ፌርማታ ታመራ ይሆናል። እንደዚያ እንደሚሆን ተስፋ አድርጋለሁ። ስለዚህ አንቺ ደግሞ እሷን ተከተያት። እንደዚያ ካደረግሽ እኔ መኪናዋን ይዤ ለመምጣት ጊዜ አገኛለሁ። አንቺ ጋር ስደርስ አውቶቡሱን ተሳፍራ እንደሆነ ልትነግሪኝ ትችያለሽ። ኤቭሊን ሆፍማንና ወልፍጋንግ ከምግብ ቤቱ ፊት ለፊት ቆመው ለአጭር ጊዜ ያህል ሲነጋገሩ ተመለከቱ። ከዚያ ለጥቀው እጅ ለእጅ ተጨባበጡና በየተቃራኒ አቅጣጫ መንገድ ጀመሩ። መልካም አለ ኪርቮቭ በችኮላ። ምን እንደምታደርጉ ታውቃላችሁ። እሱ ወደ መኪናው ተፈተለከ። ከጥቂት ደቂቃዎች በኋላ መኪናውን ይዞ ኤሚሊን ለማግኘት እየሞከረ በአውራ ጎዳናው ላይ ሲያሽከረክር ኤሚሊ በአንድ የእግረኛ መንገድ ላይ ቆማ ምልክት ስትሰጠው አያት። ወደዚያው አምርቶ ጠጋ አድርጎ መኪናውን አቆመና የጎን በሩን ከፈተላት። ኤሚሊ ሌባ ጣቷን ፊት ለፊት ቀስራ ከጎኑ የመውደቅ ያህል ተቀመጠች። አውቶቡሱ አለች ትንፋሽ እያጠራት። ልክ ነህ፣ አውቶቡሱ ላይ ተሳፈረች። ከፊት ለፊታችን ያለው አውቶቡስ ላይ። ግሩም ነው። ኪርቮቭ መኪናውን ወደ መንገዱ አስገብቶ ፍጥነት በመጨመር ተፈተለከ። ከአውቶቡሱ ኋላ ሆኖ መከተል ሲጀምር ትናንት የተጓዘውን መንገድ እየከለሰው እንደሆነ ተረዳ።
ከ15 ደቂቃዎች በኋላ ኤቨሊን ሆፍማን ከአውቶቡስ ወርደው የስትሬስማን ጎዳናን አቋርጠው ወደ ወልፍ ቡና ቤት ሲገቡ አስተዋሉ። ዞረን ወደ ነበርንበት ተመለስን አለች ኤሚሊ። ኪርቮቭ መኪናዋን የወልፍ ቡና ቤትን መግቢያ ሙሉ በሙሉ ለመመልከት በሚችሉበት ቦታ ላይ ሲያቆማት አሁን ደግሞ የምናደርገው ምንድነው ብላ ኤሚሊ ግንባሯን አኮሳተረች። እንጠብቃለን ኤሚሊ፣ እዚህ ተቀምጠን ዛሬ ደግሞ ተመልሳ ተወጣ እንደሆነ እንጠብቃለን። እንደገና ሳትወጣ ብትቀርስ ምን ልናደርግ ነው? አላውቅም፣ እኔ አውቃለሁ አለችው እንቆቅልሹን በሚፈጠር ስሜት። ግን እስከዚያው የሚሆነውን እንጠብቅ። አንድ ሰዓት አለፈ። እንደገና ሌላ 2 ተጨማሪ ሰዓቶች ነጎዱ። ኤሚሊ ይሄኔ መቅበጥበጧ እየጨመረ መጣ። ይህ የማይረባ ቡና ቤት የሚዘጋው መቼ ነው? ከ1 ሰዓት ባነሰ ጊዜ ውስጥ ይዘጋል። ይህ ጊዜን ማባከን ነው አለች ኤሚሊ ትዕግስት አጥታ። የበሩን መክፈቻ በእጇ ያዘች። እሷ ስለማትመጣ እኔ መግባቴ ነው። ኤሚሊ የመኪናውን በር መክፈት ስትጀምር ኪርቮቭ ያዛት። ቆይ፣ እዚያ ውስጥ መግባት አትችይም። ለምን አልችልም? ስትል በጥያቄ አፋጠጠችው። የሕዝብ መመገቢያ ቦታ አይደለም እንዴ? እኔ ደግሞ ተገልጋይ ነኝ። መመገብ ከፈለኩ መብቴ ነው። ከዚህም ሌላ ኤቨሊን ሆፍማን ውስጥ ትኖር አትኖር ማረጋገጥ እፈልጋለሁ። እንደዚህ አታድርጊ ኤሚሊ፣ አደገኛ ሊሆን ይችላል። ይህ ተጨባጭ ምክንያት የሌለው አጉል ፍርሃት ነው ብላው ከመኪናው ወጣች። ኤሚሊ፣ አባትሽ ላይ የደረሰው ምክንያት የሌለው ነገር አልነበረም። የናዚ ርዝራዥ ልትሆን ትችላለች። እባክሽን አባትሽን አስታውሽ። የአባቷ ስም መነሳቱ ኤሚሊ ፊቷን እንድታዞር አስገደዳት። እናም ወደ ኪርቮቭ ጎንበስ ብላ ጭንቀት የሚታይበትን ፊቱን ተመለከተችው። አባቴን እያስታወስኩ ስለሆነማ ነው እዚህ የተገኘሁት አለችው በለሆሳስ። እዚያ ውስጥ ምን እየተካሄደ እንደሆነ ማወቅ ያለብኝም ለዚያ ነው። እንደዚያ ከሆነ አብሬሽ እመጣለሁ። አይሆንም ኒኮላስ፣ አንተ እዚህ ቆይ። ምናልባት ምንም ነገር እየተደረገ ላይሆን ይችላል፣ ወይም ደግሞ ይህንን የማሳደድ ሥራችንን አንድ ጠቃሚ ፍንጭ ላይ ሊያደርሰን ይችል ይሆናል። ስለዚህ እኔ ያየሁትን አይቼ ቡና ቤቱ ከመዘጋቱ በፊት እወጣለሁ። ካልወጣው ደግሞ ምን እንደምታደርግ ታውቃለህ። ሬክስ ፎስተር ነገሩን ይወቅና እሱ ለፖሊስ ሊያሳውቅ ይችላል። እኔ ግን ባታደርጊው ደስ ይለኛል ብሎ ኪርቮቭ ተማጸናት። ማድረግ አለብኝ አለች ኤሚሊ በቆራጥነት። ከዚያ የመኪናውን በር ዘጋችና ወደ ወልፍ ቡና ቤት አቀናች። በአግራሞት የፈዘዘ ይመስል ኪርቮቭ አትኩሮ ሲያስተውላት ቆየና በመጨረሻ ቡና ቤት ውስጥ ስትገባ ተመለከታት። ወልፍ ቡና ቤት እንደገባች ኤሚሊ አቅሏን ለመሰብሰብ ሞከረች። በፍጥነት ውስጡን ቃኘችው። መካከለኛ የመስተንግዶ አቋም ካላቸው የመንደር ምግብ ቤቶች አንዱ ቢሆንም ምንም እንከን የማይወጣለት ነው። ከግራዋ ቡና አይነት በርጩማዎች የተደረደሩበት አንድ ባንኮኒ፣ በዙሪያ ክብ መልክ የተሰራ መወጣጫ ደረጃ፣ የስልክ መደወያ ኪዮስክና በማስቀመጫ ላይ የተተከለ ተክል ይታያል። ከበስተቀኝ ካሉት የተወሰነ ቁጥር ያላቸው የመስተናገጃ ጠረጴዛዎች በአንደኛው ዙሪያ 2 ሴቶች የደራ ወሬ ይዘዋል። ከባንኮኒው አካባቢ ሸሚዝና የቆዳ ሱሪ ለብሳ በክንዷ ላይ ፎጣ የያዘች ወጣት ሴት ማለትም አስተናጋጇ የባንኮኒው አስተናባሪ በነገራት አንድ ነገር እየሳቀች ነው። አስተናጋጇ ኤሚሊን ተመለከተቻትና ወደ እሷው አመራች። እመቤት፣
መቀመጥ ትፈልጊያለሽ? አስተናጋጇ አንድ የእንጨት ወንበር እንደሳበችላት ኤሚሊ ተቀመጠች። ትንሽ የሚበላ ነገር ፈልጌ ነው አለች ኤሚሊ። አስተናጋጇ ያዘነች መስላ ታየች። ኩሽናው እየተዘጋ ነው። ከግማሽ ሰዓት በኋላም ቡና ቤቱ ራሱ ይዘጋል። ምናልባት የባቄላ ሾርባ ላገኘልሽ ይችል ይሆናል። እስቲ እሱ ይቅርብኝ አለች ለባቄላ ሾርባ የሚሆን ሆድ የሌላት ኤሚሊ። ታዲያ ቢራ ወይንም ቡና ትፈልጊ ይሆን? ቢራ ግሩም ነው። የሆነውን አይነት ትሰጪኝ? አስተናጋጇ ወደ ባንኮኒው ስታመራ ኤሚሊ ክፍሉን በጥንቃቄ ማስተዋል ያዘች። አሁን ከአቅራቢያዋ በሚገኘው ጠረጴዛ ዙሪያ ተቀምጠው የነበሩት ሁለቱ ሴቶች ለመሄድ እየተነሱ ነው። ሁለቱም ከመጠን ያለፉ ወፍራሞችና አለባበሳቸውም እዚህ ግባ የማይባል ነው። አንዳቸውም ቢሆኑ በጥቂቱ እንኳን ኤቨሊን ሆፍማንን አይመስሉም። ሁለቱ እንደሄዱ ኤሚሊ ዙሪያ ገባውን ማጥናቷን ቀጠለች። ኤቨሊን ሆፍማን ገብተውበት መሰወር የሚችሉባቸው ሁለት ቦታዎች ናቸው ያሉት። አንደኛው ወደ መኖሪያ ክፍል ወይም ወደ ቢሮዎች ሊወስድ የሚችል በዙሪያ ክብ መልክ የተሰራው ተጠማዛዥ መወጣጫ ደረጃ ሲሆን፣ ሌላው ደግሞ እዚሁ አቅራቢያዋ የሚገኘው ኩሽና ነው። ወደ ኩሽናው የሚያመራ አንድ ተወዛዋዥ በርና ከአጠገቡ ደግሞ ምግብ አዘጋጁ ትዕዛዝ የሚቀበልበት ክፍት መስኮት ይታያል። አስተናጋጇ ቢራውንና የመክፈያ ደረሰኙን ይዛ ተመለሰች። ኤሚሊ ከአረፋው ላይ ቀመስ አደረገችለትና አስተናጋጇ የጨውና የበርበሬ ማቅረቢያዎቹን እንደገና ለመሙላት ስትሰበስባቸው አስተዋለች። አስተናጋጇ ወደ ኩሽናው ውስጥ ስትገባና የባንኮኒው አስተናባሪ ወደ ውጪ ሲወጣ ኤሚሊ በመቀጠል ምን እንደምታደርግ ለመወሰን ብቻዋን ቀረች። እናም ጥምዙ መወጣጫ ደረጃ ወዴት እንደሚያደርስ ለማወቅ ወሰነች። ከተቀመጠችበት ተነስታ በፍጥነት ወደ መወጣጫ ደረጃው አመራች። እግሯን ወደ መጀመሪያው መወጣጫ ደረጃ እንደሰደደች ከግሯ በኩል ሁለት በፕላስቲክ ላይ የተለጠፉ ምልክቶች አስተዋለች። የመጀመሪያው ተጠንቅቀው ይራመዱ ይላል። የሚቀጥለው ደግሞ የበለጠ ተስፋ የሚያስቆርጥ ነበር። ኤሚሊ ግን ለማረጋገጥ ያህል ሰፋፊ ደረጃዎቹን በአውራ ጣቷ ጫፍ መውጣት ጀመረች። ወደ ላይ እንደወጣች ሁለት በሮች ተመለከተች። አንደኛው የሴት ሌላኛው ደግሞ የወንድ ምልክት ተደርጎባቸዋል። መጸዳጃ ቤቶች ናቸው ማለት ነው። ግን ከእነዚህ ሌላ የሚታይ ነገር ምንም የለም። ይህም ሆኖ ግን የሴቶቹን መጸዳጃ በር ከፈተችው። ሁለት የፊት መታጠቢያ ገንዳዎች የሚታዩበት አናሳ ክፍል ሆኖ አገኘችው። ለቅጽበት ያህል ካመነታች በኋላ ወደ ወንዶቹ መጸዳጃ ክፍል የሚያስገባውን በር ከፈተች። ከውስጥ ልታገኝ የምትችለውን ማንኛውንም ነገር ተዘጋጅታ እየጠበቀች የነበረ ቢሆንም ከአንድ ያልተያዘ የመጸዳጃ ቦታና ገንዳ በስተቀር ሌላ ነገር አላገኘችም። ባትደሰትም ኤሚሊ ተመልሳ ቁልቁል ወደ መመገቢያ ቤቱ ተመለሰች። አስተናጋጇ አሁንም አልነበረችም። ኤሚሊ ወደ ጠረጴዛዋ አመራችና ቢራዋን ይዛ ከዚህ በመቀጠል ምን እንደምታደርግ ማውጠንጠን ያዘች። አስተናጋጇ እንደገና ተመልሳ ወደ ክፍሉ ከገባች በኋላ መልከት አድርጋት ወደ እርሷ አመራች። አዝናለሁ፣ ከ5 ደቂቃ በኋላ እንዘጋለን፣ ሂሳብ ብትዘጊልን አለቻት። ምን ችግር አለ? ኤሚሊ ቦርሳዋን ከፈተችና ሁለት የጀርመን ማርኮች አውጥታ ለአስተናጋጇ ሰጠቻት። ለቅጽበት ያህል የኤቨሊን ሆፍማንን ሁኔታ ለአስተናጋጇ ገልጻ የት እንደሄደች ልትጠይቃት አሰበች። ከመወሰኗ በፊት ግን አስተናጋጇ
ወደ ማዕድ ቤቱ ጥላት ሄደች። እሷም በረጅሙ እየተነፈሰች ለመሄድ ተነሳች። በተወዛዋዡ በር ላይ ስትደርስ አስተናጋጇ ወደ ኋላ ተመልክታ እናመሰግናለን እያለች ኩሽናው ውስጥ ገብታ ተሰወረች። ለመውጣት ፊት ለፊቱ በር ላይ ስትደርስ ኤሚሊ አመነታችና ወደ ኋላ ዞራ ተመለከተች። ያልተመለከተችው አንድ ቦታ ቢኖር ኩሽናው ብቻ ነበር። ለምን አትሞክርም? ኤቨሊን ሆፍማን ወጣበት ሊሆን የሚችል አንድ ሌላ በር በኋላ በኩል ይኖር እንደሆነ ልትመለከት ትችላለች። ለምን አትችልም? ኤሚሊ ፊቷን አዞረችና በቆራጥነት ወደ ኩሽናው አመራች። መወላወል ሳያሸንፋት ተወዛዋዥ በሩን ከፍታ ገባች። የተለመደው አይነት በነጭ ሸክላ የተለበጠ ኩሽና ነበር ያጋጠማት። ከብረት የተሰራ ማጠቢያ ገንዳ፣ ባንኮኔዎች፣ የእንጨት መክተፊያ፣ የማብሰያ ምድጃ፣ ማቀዝቀዣና ቁም ሳጥኖች ይታያሉ። ኤሚሊ ዙሪያዋን ተመለከተች። አስተናጋጇ አትታይም። ይሁን እንጂ አንድ ረጅም መተላለፊያ ኮሪደር ፊት ለፊት ይታያል። በድንገት ደብዛዛ ብርሃን ከፈነጠቀበት ረጅም ኮሪደር አንድ ረጅም ጡንቸኛ ሰውዬ ብቅ አለ። ባለወርቅማ ፀጉር ጀርመናዊ ወጣት ነጭ የአስተናጋጅ ባርኔጣና ሽርጥ አድርጎ ስለነበር ሼፍ ስለመሆኑ አልተጠራጠረችም። ኤሚሊ ደንግጣ እንደቆመች ቀረች። ቀና በማለት አይኖቿን እያርገበገበች ተመለከተችው። እመቤት ሲል በለሆሳስ ጠራት። እባክሽን የመታወቂያ ወረቀትሽን አሳይኝ። ምኔን? የመታወቂያ ወረቀት። ወዲህ በዩ፣ ማየት አለብኝ። የምትናገረው የገባኝ አይመስለኝም አለች እየተንተባተበች። ወጣቱ ግዙፍ ሰው ድምፁ ላይ ቁጣ እየተነበበበት አቋረጣት። አንቺ ማንሽ? እኔ ተጠቃሚ ነኝ። የፈለግኩት ብቻ ግን ይቅር፣ አሁን ብሄድ ይሻላል። አይመስለኝም። ወጣቱ እጁን ወደ ሽርጡ ሥር አስገባና አንድ አይምሬ 7.65 አውቶማቲክ ማውሰር ሽጉጥ አወጣ። ከእኔ ጋር ነይ። ሽጉጡን ጭካኔ በተሞላበት ሁኔታ አወናጨፈው። ነይ፣ ከፊቴ ተራመጅ አለና ጸያፍ ስድብ አስከተለ። ልቧ እንደ ከበሮ እየደለቀና እግሮቿ እንደ ድንጋይ እየከበዷት ኤሚሊ እሱን አልፋ ወደሚያስፈራው ኮሪደር አመራች። ካፌ ወልፍ ተዘግቷል። ኤሚሊ አሽክሮፍት ግን ደብዛዋ ጠፍቷል። በመጀመሪያ ኤቨሊን ሆፍማን የገባችበት አለመታወቁ ሳይበቃ አሁን ደግሞ ኤሚሊ አሽክሮፍት ተሰወረች። ኪርቮቭ እየበረታ ይሄድ በነበረው ጨለማ ውስጥ እንደቆመ መንገዱን አቋርጦ ወደሚገኘው በሩ ተቆልፎ መብራቶቹ የጠፉትን ምግብ ቤት እንዳፈጠጠ ቀረ። ምን ተፈጥሮ ሊሆን እንደሚችል ለመገመት ቢሞክርም ምንም አይነት ሐሳብ ሊከሰትለት አልቻለም። የሚያውቀው ነገር ቢኖር ነገሩ የከፋና የመረረ እንደሆነና ጊዜ ሳያጠፋ አንድ ነገር መደረግ እንደሚኖርበት ብቻ ነው። በመጀመሪያ በደመ ነፍስ ሊያደርገው ያሰበው በፍጥነት ወደ ፊት ለፊቱ በር አምርቶ መስኮቱን በመስበር ወደ ካፌ ወልፍ ከገባ በኋላ ከተቻለው ኤሚሊን አግኝቶ ይህንን እንቆቅልሽ ለአንዴና ለመጨረሻ ጊዜ መፍታት ነበር። ይህን እንዳያደርግ ግን ቀልቡ ከለከለው። እሱም ወደ ውስጥ ገብቶ ቢሰወር በውጭ የሚገኝ ማንም ሰው እሱና ኤሚሊ ላይ ምን እንደደረሰባቸው ማወቅ አይችልም። እዚሁ መንገዱ ላይ እንደቆመ ለኤሚሊ ያላት ብቸኛ መልእክተኛና
እርዳታ ይዞላት መድረስ የሚችል የዓይን ምስክር መሆኑ ተሰማው። ኤሚሊ ስትለየው ለመጨረሻ ጊዜ ምን ብላ እንደነገረችው አስታወሰ። የመዝጊያ ሰዓቱ ከመድረሱ በፊት እመለሳለሁ። ካልተመለስኩ ለሬክስ ፎስተር ንገረውና እሱ ለፖሊስ ሊያሳውቅ ይችላል። ኤሚሊ ትክክል ነበረች። ከዚህ ሌላ የተሻለ ምርጫ አልነበረም። ኪርቮቭ እየተጣደፈ ወደ መኪናው አመራና ሞተሩን ቀስቅሶ እርዳታ ለመሻት ተፈተለከ። የበለጠ በብሩህ ብርሃን የተጥለቀለቀውና ተለምዷዊ ሕይወት የሚከናወንበት የብሪስቶል ኬምፕኒስክ ሆቴል እንደደረሰ መኪናውን በር ጠባቂው አጠገብ ተወና ወደ እንግዳ መቀበያው ክፍል አመራ። ፎስተርን ለመጥራት ወደ እንግዳ መቀበያው ባንኮኒ ሲያመራ አንዲት ባለወርቅማ ፀጉር ሴት ከባንኮኒው ወደ መጠጥ ቤቱ ስታመራ ተመለከተ። በመቀጠል ሴቷ ቶቫ ሊቨን መሆኗን አስተዋለ። ቶቫ! ኪርቮቭ አትኩሮቷን ለመሳብ ተጣራ። መራመዷን አቁማ እጇን ሰላምታ ዘረጋችለት። ታዲያስ ኒኮላስ? ቶቫ፣ አንድ በጣም የሚሰቀጥጥ ነገር ተፈጥሯል። አሁኑኑ ሬክስን ማግኘት አለብን። ፖሊስ ጋር መሄድ አለብን። በሐዘንና በድንጋጤ ቅጭም ያለ ገጽታውን መልከት ታደረገችና እሷም የተጨነቀች መስላ እጇን ይዛ እንዲህ አለችው። ስለ ፖሊስ ብዙ የሚያውቅ አንድ ሰው ላገኝ ነው። ና፣ ምን እየተፈጠረ እንደሆነ ልትነግረን ትችላለህ? ኪርቮቭ አልተነቃነቀም። ቶቫ፣ ይህ አስቸኳይ ነገር ነው። ደቂቃ እንኳን ማባከን አልችልም። እባክህ ኒኮላስ በማለት በመማፀን የግድ አለችው። ከእኔ ጋና። ሳይወድ በግዱ እጁን ሰጠና በረጅሙ የእንግዳ መቀበያ መተላለፊያ ላይ ከጎን ከጎኗ መራመድ ጀመረ። ለቅንጦት ተብሎ የተሰራው የመጠጥ ቤት ከአንድ ቡና አይነቱን ፒያኖ እየተጫወተ ከነበረ ፂማም ሰውዬ በስተቀር ሌላ ሰው ያለበት አይመስልም። ከዚህ በኋላ ደብዛዛ ብርሃን በነበረበት የክፍሉ አንድ ማዕዘን ላይ በክብ መልክ በአንድ ጠረጴዛ ዙሪያ ተደርድረው ከነበሩት ወንበሮች መካከል ከአንዱ ላይ አንድ ሌላ ሰው ሲነሳ ተመለከተ። ቶቫህንና ኪርቮቭን እየጠበቃቸው ወደ ነበረው ረዥም ሰውዬ ይዛው ሄደች። የሰውየው ቁመት ከኪርቮቭ የሚበልጥ ሲሆን ገጽታው በፀሐይ ወደ ቡና አይነት የተቀየረ የፊልም ኮከብ ተዋናይ ወይንም የስፖርተኛ ገጽታ ይመስላል። ቶቫ እንዲህ አለች። ኒኮላስ፣ በርሊን ውስጥ የማውቀው ጓደኛዬን ቼም ጎልዲንግን ተዋወቅ። ወደ ጎልዲንግ ዞረችና ይህ ከሌኒንግራንድ የመጣው ኒኮላስ ኪርቮቭ ነው። ስለ እሱ አጫውቻለሁ። አንድ ሌላ የሂትለር አዳኝ ነው። ጎልዲንግ እጁን ለሰላምታ ዘረጋ። ኪርቮቭ ግን እጁን ለአመል ያህል ጨበጥ አድርጎ ወዲያውኑ ከለቀቀው በኋላ ወደ ቶቫ ፊቱን በቶሎ አዞረ። አድምጪኝ ቶቫ፣ አሁን አዲስ ሰው ለመተዋወቅ ጊዜ የለኝም። ምናልባት ሌላ ጊዜ ብናደርገው ይሻላል። አሁን ግን አንድ የተፈጠረ ችግር አለ። ኤሚሊ ተሰውራለች። ምን እንደተፈጠረ አላውቅም። ሬክስን አግኝቼ ፖሊስ ይዘን መሄድ አለብን። ብቻችንን ስንሆን ስለ ሁሉም ነገር ዘርዝሬ እነግርሻለሁ። ወዲያውኑ መርበትበትና ይቅርታ የመጠየቅ ስሜት እየተነበበበት ጎልዲንግን መልከት አደረገው። ይህ የግል ጉዳይ ነው፣ መሄድ አለብኝ። ቶቫ እንደገና ክንዱን ያዘችው። ፖሊስ ልትጠራ ነው? አይሆንም፣ ተቀመጥ። ሚስተር ጎልዲንግ ስለ ፖሊስ ያውቃል። ግን ተቀመጥ አለችው ቶቫ ከዚህ በፊት አይቶባት በማያውቅ የትዕዛዝ ቃና ጮኻ። ቼም ጎልዲንግ ፊት የፈለግከውን መናገር ትችላለህ። ጎልዲንግን በመጠየቅ አስተያየት መልከት ስታደርገው ጎልዲንግ አንገቱን በአዎንታ ወዘወዘ። ቶቫ ወደ ኪርቮቭ እይታዋን መለሰች። ችግር ተፈጥሮብን ከሆነ ከበርሊን ፖሊስ ይልቅ ሚስተር ጎልዲንግ የበለጠ ይጠቅመናል ካለች በኋላ
ድምጿን ዝቅ በማድረግ ንግግሯን ቀጠለች። ኒኮላስ፣ ጄም ጎልዲንግ ሞሳድ ነው፣ እኔም ሞሳድ ነኝ። ለቅጽበት ያህል ኪርቮቭ ገጽታው ላይ መደነቅ ተነበበበት። ሞሳድ? የእስራኤል የስለላ መረብ በማለት ቶቫ ተናገረች። እኔ ጋዜጠኛ ነኝ፣ ይህ እውነት ነው። ግን ይህ የሞሳድ አባል ሆኜ ለመንቀሳቀስ የምጠቀምበት ሽፋኔም ጭምር ነው። ጄም ጎልዲንግ በቅርብ የሚገኘው አለቃዬ ነው። በርሊን ውስጥ የሚገኘው ቅርንጫፍ የበላይ ኃላፊ ነው። ኪርቮቭ እንዳስታወሰው በጥቂቱ ብልጭ አለለት። ሞሳድ የኢንቴቤ ቅንጅታዊ እንቅስቃሴና ይህን የመሰሉ ነገሮችን ማለትሽ ነው? አሁን ስለ እርሱ የተጻፈ አንብቤያለሁ። አንድ ወንበር ጫፍ ላይ ተቀመጠ። ግን አሁንም ቢሆን ፖሊስ ይቅር በማለት ቶቫ እየተቀመጠችና ጄም ጎልዲንግ ከፊት ለፊታቸው የሚገኘውን ወንበር ይዞ እስከሚቀመጥ ንግግሯን ገታ ካደረገች በኋላ በመቀጠል እዚህ ሀገር የሚገኘው የሚስተር ጎልዲንግ ሞሳድ ከፖሊስ የበለጠ ጠንካራ ነው፣ እንዲሁም ከበርሊን ፖሊስ የበለጠ የሚታመንም ነው። አሁን ኤሚሊ ላይ ምን እንደደረሰባት ንገረን። ኪርቮቭ እንደገና መወትወት ጀመረ። ለእሱ ጊዜ ኖረን እንደሆነ እርግጠኛ አይደለም። ጊዜ አለን፣ አይዞ በማለት ቶቫ የሙጥኝ አለች። እርምጃ ከመውሰዳችን በፊት መነጋገር ይኖርብናል። ከዚህ ሌላ አማራጭ የለንም። ኤሚሊን ለመጨረሻ ጊዜ ያያት የት እንደነበረ ንገረን። በፍጥነት ኪርቮቭ አውራ ጎዳናው ላይ ከኤሚሊ ጋር ከተለያዩበት ጊዜ ጀምሮ ምን እንደተፈጠረ ተረከላቸው። እዚህ የመጣሁት ለሬክስ የተፈጠረውን ነግሬው ፖሊስ እዚያ ሰብሮ ገብቶ ምርመራ እንዲያካሂድ ለማድረግ ነበር። ፖሊስ ሰብሮ ገብቶ አይመረምርም አለችው ቶቫ በደፈናው። እንደውም ማወቅ የሌለባቸው እነሱ ናቸው። ኪርቮቭ ፍጹም ግራ ተጋባ። ምን ማለትሽ ነው? የቶቫ ገጽታ በአትኩሮት የታጀበ ነበር። አንተና ኤሚሊ ኤቭሊን ሆፍማንን ልትከተሉ ስትሄዱ እኔ ታክሲ ያስኩና ጓደኛዋን ወልፍጋንግን ተከተልኩት። እሺ፣ ወደ አንድ ባለ 4 ፎቅ ሕንፃ አጠገብ እስኪደርስ ተከተልኩት አለች ቶቫ። ከሕንፃው መግቢያ በላይ አንድ ምልክት ነበር። እንዲህ ይላል፣ የበርሊን ፖሊስ አዛዥ መቀመጫ። አሁን እየተከተልኩት የነበርኩት ሰው ማለትም ወልፍጋንግ ሽሚድ የፖሊስ አዛዡ መሆኑን ወዲያውኑ ደረስኩበት። ምን እያልኩ እንደሆነ ይገባሃል? የበርሊን ፖሊስ አዛዥ ከኤቭሊን ሆፍማን ጋር የጠበቀ ግንኙነት ያለው ነው። ይህቺ ሴት ክላራ ፌቢንግ ማለትም የሂትለር ስዕልህን ባለቤትነት ይዛው የነበረችው ሴትን እየተመላለሰች ስትጠይቅ የነበረችው ራሷ ነች። ሙሉ ብቃት ያለኝ ጋዜጠኛ እንደመሆኔ መጠን ከመረጃ መቀበያው ጠረጴዛ በቀጥታ ስለ ሸሚድ ማንነት ወደ ተረዳሁበት ወደ ማስታወቂያ ክፍል ለማምራት ችግር አልገጠመኝም። ከፖሊስ አዛዥ ወልፍጋንግ ሽሚድ በጣም ግሩም የህይወት ታሪክ ጋር ወጣሁ። እርግጥ ነው ይህን መረጃ ለጄም ጎልዲንግ አስተላልፌያለሁ። ጎልዲንግ ወንበሩ ላይ እንደተቀመጠ ወደፊት ተጠጋና በዝቅተኛ ድምፅ ለኪርቮቭ እንዲህ አለው። ሽሚድ ከጦርነቱ በኋላ የበርሊን ፖሊስ አባል ሆኖ በስልጣን እርካብ ላይ ወደ ላይ የወጣው ከዚያ በፊት የነበረው የሥራ ልምድ እጅግ ግሩም በመሆኑ ነበር። የሂትለር ጠላት ሆኖ ስለመቆየቱና በ1944 በሂትለር ላይ በተደረገው የካውንት ቮን ስታውፌንበርግ የመግደል ሙከራ ላይ ከመሪዎቹ መካከል አንዱ እንደነበር የሚገልጽ ማረጋገጫ ነበረው። በቮን ስታውፌንበርግ አማካኝነት በሂትለር ላይ ተጠንስሶ ስለነበረው ሴራ ታውቃለህ? አታውቅም? ወጣት ሳለው ስለ ጦርነቱ በተጻፈ የሶቪየት የታሪክ መጽሐፎች ላይ አንብቤዋለሁ አለ ኪርቮቭ። ትውስታህን ለመቀስቀስ ያህል ሲል ጎልዲንግ ንግግሩን ቀጠለ። ክላውስ ቮን ስታውፌንበርግ በሂትለር አገዛዝ ስር ወታደር የሆነ በዘር ሐረጉ የሚኩራራ ገጣሚ ነበር። ቮን ስታውፌንበርግ ዘውትርም ቢሆን አምባገነኑን ይቃወመው ነበር። የሚቃወመው ከተሳሳተ የኃይል አጠቃቀሙ የተነሳ ነበር። ቮን ስታውፌንበርግና ሌሎች ከፍተኛ ቦታ ላይ ተቀምጠው የነበሩ ሰዎች ሂትለርን ከምድረ ገጽ ለማጥፋት ወሰኑ። በወቅቱ ሳይሳኩ የቀሩ አሊያም ፍጻሜ ላይ ያልደረሱ 6 ጥረቶች ተደርገዋል።
በመጨረሻ የሩሲያ ወረራ ወደ ውድቀት ካመራ በኋላ ቮን ስታውፌንበርግ ሂትለርን ከፍጻሜ ለማድረስ ቆረጠ። ከሂትለርና ከ20 ከሚበልጡ ከፍተኛ የናዚ አዛዦች ጋር ስብሰባ እንዲቀመጥ ወደ ምስራቅ ፕራሺያ ሲጠራ ቮን ስታውፌንበርግ 2 ፓውንድ የሚመዝኑ የሰዓት ቦምቦችን በሻንጣው ከቶ አዘጋጀ። በኮንፈረንስ ጠረጴዛው ዙሪያ ከተቀመጠ በኋላ ሻንጣውን ጠረጴዛው እግር ላይ አስደገፈው። ቦምቡ ሊፈነዳ 7 ደቂቃ ሲቀረው ቮን ስታውፌንበርግ ስልክ ሊደውል በሚል ሰበብ ወጥቶ ሄደ። ይህ በዚሁ እንዳለ ኮሎኔል ሄይንዝ ብራንድ ሻንጣው መንገድ እንደከለከለው ስላወቀ ከሂትለር የበለጠ አርቆ አስቀመጠው። ከዚያም ቦምቦቹ የእንጨት ቤቱን እንዳልነበር አድርገውት ፈነዱ። 4 ሰዎች ቢገደሉም ሂትለር ግን ተረፈ። ቢቆስልም ጉዳቱ በጣም ቀላል ነበር። ይህ እንዳለ ሆኖ ቮን ስታውፌንበርግ ሂትለር ሞቷል ብሎ በማሰብ ወደ በርሊን ተመለሰ። እሱና ሌሎች ተባባሪዎቹ የመንግስትን ስልጣን በእጃቸው ለማስገባት ትዕዛዛትን ማስተላለፍ ጀመሩ። አይቀር የለም በመጨረሻ ሂትለር እሱንም ሆነ ሌሎቹን ደርሶ ያዛቸው። ከ7000 ሰዎች በላይ በቁጥጥር ስር ሲውሉ 2000 ተጠርጣሪዎች ተገደሉ። ቮን ስታውፌንበርግ በጥይት ተመቶ ተገደለ። እድለኛ ነበር። ሌሎች በየወታደር ቤቶቹ በፒያኖ ሽቦ እየታነቁ ተገድለው በስጋ መስቀያ ወረንጦ ተሰቀሉ። እንደ መንግስት መዛግብት ትንተና መሰረት ጥቂት ሴረኞች አምልጠዋል። ከእነዚህም መካከል አንዱ ወልፍጋንግ ሽሚድ ነበር። ሂትለርን ለመጣል ባደረጉት ትግል ለተጫወተው ሚና ምስጋናን ያዘለ የቮን ስታውፌንበርግ ፊርማ ያሉባቸው ማስረጃዎች ነበሩት። ከነዚህ ማስረጃዎች ጋር ሽሚድ ወደ በርሊን ፖሊስ በመግባት የበላይ አዛዥ ሆኖ ይገኛል። ሁሉንም ነገር በትክክል ሲያከናውንም ቆይቷል። አስገራሚ ይመስላል አለ ኪርቮቭ አድናቆቱን ሳይሸሽግ። ከአንድ ነገር በቀር አለ ጎልዲንግ። የሽሚድ ማስረጃዎች ውሸት ነበሩ፣ ማስመሰያ። ውሸት ሲል ኪርቮቭ የተናገረውን ደገመው። ወልፍጋንግ ሽሚድ ከመጀመሪያውም ቢሆን ንጥር ያለ ናዚ ነበር፣ አሁንም ነው። ሽሚድ ከሂትለር ታማኞች መካከል አንዱ የነበረና ከፐርችስ ጋዴን በላይ በሚገኘው በበርጎፍ በነበረው ሂትለር መኖሪያ ውስጥ ተወዳጅ ዘብ የፖሊስ መኮንኖች መካከል አንዱ ነበር። ፍጻሜው ሲቃረብ ሂትለር ከቮን ስታውፌንበርግ ከተወረሱ መረጃዎች ጥቂቶቹን ወስዶ በተፈላጊው ሁኔታ ተስተካክለው እንዲሰሩ ካደረገ በኋላ ለሽሚድ እንደ መሸኛ ስጦታ አበረከተለት። የኋላ ኋላ ሽሚድ ከአዲሱ ማንነቱ ጋር የድህረ ፍልሚያ በርሊን ፖሊስ ኃይልን ተቀላቀለ። ይህ የሚስጥር ናዚ አሁን የፖሊስ አዛዥ ሆኖ ተቀምጧል። ግን ይህን ሁሉ የምታውቁ ከሆነ ለምን አላጋለጥነውም? ምክንያቱም ወዳጄ ቶቫ ተከታትላው እኛ ምርመራ እንድናደርግበት እስከ ተገደድንበት ጊዜ ድረስ ይህንን ሁሉ አናውቅም ነበር። ስለዚህ ሚስተር ኪርቮቭ ለምን በበርሊን ፖሊስ ላይ መተማመን እንደማንችል አየህ። ካፌ ወልፍ ውስጥ የትም ትሁን የት ሚስ አሽክሮፍትን ለማዳን የሚደረገው ማንኛውም አይነት ጥረት በፖሊስ አዛዥ ሽሚድ በኩል ማለፍ ይኖርበታል። እናም አዛዥ ሽሚድ ላለመተባበር አንድ ሰበብ እንደሚያዘጋጅ አረጋግጥልሃለሁ። እንደውም ሁላችሁንም አደጋ ውስጥ እንድትገቡ ሊያደርጋችሁ ይችላል። አሁን ገባህ ሚስተር ኪርቮቭ? ኪርቮቭ ደነገጠ። አዎ ገብቶኛል፣ ግን ለሚስ አሽክሮፍት አንድ ነገር መደረግ ይኖርበታል። በተቻለን ፍጥነት ልናገኛት ይገባል። ግን የት እንደተሰወረች ዱካዋ በእናንተ በሁላችሁና በሞሳድ ሰላዮች ተፈልጎ መገኘት ይኖርበታል። እኛ እዚህ ያለነው በሽፋን ቢሆንም በጣም ጠንካራና በተራቀቁ መሳሪያዎች የተደራጀን ነን። እኛን በተመለከተ ካፌ ወልፍን አሁኑኑ ከበን በክትትል ስር እናቆየዋለን። ግን ምን ልናደርግ እንችላለን? ሲል ኪርቮቭ ጠየቀ። አንተና ቶቫ አሁኑኑ ከሚስተር ፎስተር ጋር መመካከር አለባችሁ። ቶቫ ከጥቂት ጊዜ በፊት አግኝታው ነበር። እኔ ከሰማሁት በመነሳት አንድ የሚናገረው ነገር ይኖረዋል። እርምጃ የሚወስድ ከሆነ ቶቫ ትገልጽልናለች። የማይወስድ ከሆነ ግን እኛ በራሳችን አንድ የሆነ እርምጃ ለመውሰድ እንሞክራለን። ግን ቀላል አይሆንም። አስታውስ፣ ጠላቶቻችን ማንም ይሁኑ ማን ከጎናቸው የበርሊን ፖሊስ አዛዥ ድጋፍ አላቸው።
አሁን ወደ ላይ ሂድና ከሚስተር ፎስተር ጋር ተነጋገር። ሚስ አሽክሮፍትን ለማዳን በትክክለኛው ሰዓት በቶሎ እንቅስቃሴ እንደምንጀምር ተስፋ አድርጋለሁ። ኪርቮቭና ቶቫ በፍጥነት ከተቀመጡበት ሲነሱ ጎልዲንግም ተነሳ። አንድ የቀረ ነገር አለ ሚስተር ኪርቮቭ ሲል ጎልዲንግ ተናገረ። ስለዚህ ስለ ካፌ ወልፍ አንድ አስደናቂና ምናልባትም የግንዛቤ ብልጭታ ሊፈነጥቅ የሚችል አንድ ነገር አለ። በዚያ የካሜራ መሸጫ ሱቅ ውስጥ ኤቫ ብራውን ለመጀመሪያ ጊዜ ከሂትለር ጋር ስትተዋወቅ ሂትለር የተዋወቃት ሚስተር ወልፍ በሚል ስም እንደነበር ታውቃላችሁ? አዎን፣ ሂትለር ሚስተር ወልፍ ነበር። አሁን ሁለታችሁም እግዚአብሔር ፍጥነቱን ይስጣችሁ። በቁፋሮው ቦታ ላይ እየተካሄደ የነበረውን ሥራ ሲቆጣጠር ከቆየ በኋላ አንድሪው ኦበርስታት የምሽት ተረኛ ሠራተኞቹ የአደጋ ጊዜ መውጫውን በጊዜ ሰብረው እንደሚገቡ ሲጠብቅ ነበር። ሬክስ ፎስተር ኤሚሊን ለመጠበቅ ወደ ኬምፕንስኪ ሆቴል ተመልሷል። በምሽጉ ንድፍ ላይ አንገቱን ደፍቶ በማረፊያ ቤቱ ውስጥ እንደተቀመጠ በንድፎቹ አንዳንድ ሁኔታዎች ላይ ሲያውጠነጥንና ሲመራመር ቆይቶ ቀስ በቀስ ወደ ተወሰኑ መደምደሚያ ሐሳቦች ላይ እየደረሰ ነበር። ስለ ምሽጉ ንድፍ ሊጠይቀው ወደ ስነ ሕንፃ ባለሙያው ወደ ዚድለር ሳይቀር ደውሎ ነበር። የበሩ ደወል ሲያንቃጭል ፎስተር በጉጉት ተፈናጥሮ ተነሳ። በህሊናው ውስጥ እየተመላለሰበት ያለውን ነገር ለኤሚሊ ሊነግራት ቸኩሏል። ከዚህ በኋላ እንደገና ተያይዘው ወደ ምስራቅ ጀርመን የድንበር ክልል ሊያመሩም አስበዋል። በሩን ሲከፍት የጠበቀውን እንዳላገኘ ከፊቱ ላይ ተነበበ። ከፊት ለፊቱ ቶቫና ኪርቮቭ ቆመዋል። ኦ ታዲያስ አላቸው ፎስተር። ኤሚሊን እየጠበቅኳት ነበር። ስለ ኤሚሊ ልናናግርህ እንፈልጋለን አለ ኪርቮቭ። ፎስተር ወደ ክፍሉ ይዟቸው ገባ። ሁለቱም ከተቀመጡ በኋላ አይኖቹን ከእነሱ ላይ ሳይነቅል ወደ ጠረጴዛው አመራ። ገጽታቸው ቅጭም ብሎ ስለነበር ወዲያውኑ ፎስተር ጭንቅ ገባው። ምንድነው? ኤሚሊ ደህና አይደለችም እንዴ? እርግጠኛ አይደለንም አለ ኪርቮቭ። እኔ ነገሩን ልግለጽልህ። ኪርቮቭ ተናግሮ ሲጨርስ ፎስተር ፊቱ ላይ ድንጋጤ ቢነበብም ስሜቱን ተቆጣጥሮት ነበር። ለምን ተከትላት ልትገባ አልሞከርክም ኒኮላስ? አስቤው ነበር። ቤቱ ከተዘጋ በኋላ እንኳን አስቤው ነበር። ግን እኔ ራሴ ተመልሼ ልወጣ እችል እንደሆነ አላረጋገጥኩም። ካልቻልኩ ደግሞ ማንም ሁለታችን ላይ ምን እንደደረሰብን ሊያውቅ አይችልም። ከመግባቷ በፊት መግባቷ ቂልልነት ነበር ሲል ፎስተር በንዴት አቋረጠው። ይቅርታ እንቀጥል። ብቻዋን ወደ ውስጥ ለመግባት ቆርጣ ነበር በማለት ኪርቮቭ ለማስረዳት ሞከረ። ከመግባቷ በፊት ተመልሳ ካልወጣች አንተን ፈልጌ እንድነግርህና አንተ ፖሊስ ይዘህ እንድትመጣ ነግራኝ ነበር። አሁኑኑ ፖሊስ ነገሩን ማወቅ አለበት። ፎስተር ስልኩን አንስቶ ሊደውል ሲል ቶቫ አንገቷን ወዘወዘች። ምንም ጥቅም የለውም። አሁን ደግሞ የኔ ተራ ስለሆነ ላስረዳ። እየተቻኮለች ስለ ራሷና ስለ ሞሳድ ከዚያም ስለ ወልፍጋንግ ሽሜድ ያለፈ ታሪክ የቻለችውን ያህል ነገረችው። ሰው አልሆንም ሲል ፎስተር ቱግ አለ። ኤሚሊ በሰው እጅ ሕይወት አደጋ ላይ ሆና እኔ ደግሞ ወደ ሽሚድ ሄጄ እርዳታ ልጠይቅ ነበር። እነዚህ ናዚ የውሻ ልጆች። እሺ የፖሊሶቹ ነገር አብቅቷል። ታዲያ አሁን የቀረን መላ ምንድን ነው? ሞሳድ ሽፋን ይሰጠናል ሬክስ አለችው ቶቫ። ጎልዲንግ እውነት ሊረዳን ይችላል ማለት ነው? ይችላል፣ ይረዳናል። እርግጥ በአደጋ የተከበበ ሥራ ነው። ነገር ግን ሞሳድ በርሊን ውስጥ የመንቀሳቀስና እርምጃ የመውሰድ ችሎታ አለው። ከተቋሙ የሰለጠኑ ሰላዮች ሌላ በከተማዋ ውስጥ በስውር ማንነት የሚንቀሳቀሱ ስንት እንዳሉ አላውቅም። ግን በበርሊን ማህበረሰብ ውስጥ ሌሎች በመቶ የሚቆጠር ተጠባባቂ አባላት ይገኛሉ። ሁሉም በተለያየ መልኩ ጸረ ናዚዎችና
ከጦር መሳሪያዎች ጀምሮ እስከ የመገልገያ መሳሪያዎች ድረስ በሁሉ ነገር ላይ ፍጹማዊ ብቃት ያላቸው ሲሆኑ ለዚህ ዓላማ ሲባል ለሚደረግ ማንኛውም አይነት እርምጃ ላይ እንዲገኙ ሊጠሩ ይችላሉ። የሚጨነቁለት ነገር ቢኖር ለሶስተኛው የጀርመን አገዛዝ የመጨረሻ ርዝራዦች ከምድረ ገጽ መጥፋት ብቻ ነው። ያም ሆነ ይህ ግን ቼም ጎልዲንግ ብዙ ሰው ጆሮ የሚደርስ እርምጃ ከመውሰዱ በፊት አንተ ምን ቢደረግ ይሻላል ብለህ እንደምታስብ ማወቅ ይፈልጋል። ሰው ማወቅ የሚችለውን ምንም አይነት ነገር ማድረግ የለበትም አላት ፎስተር። ገና የፊት ለፊት ቀጥተኛ እርምጃ የምንወስድበት ጊዜ አይደለም። ፖሊስ ጣልቃ ገብቶ ሁሉን ነገር ሊያስቆም ይችላል። በፍጥነት ወደ ጠረጴዛው ፊቱን አዞረና ከፊት ለፊቱ የተዘረጋውን የምሽጉን ንድፍ እንደገና አስተውሎ ተመለከተው። እውነታው እኔ አንድ ሐሳብ አለኝ። አሁንም የምሽጉን ንድፍ በአትኩሮት መመልከቱን ሳያቋርጥ ፎስተር እንዲህ ሲል ተናገረ። እዚህ የምሽጉ ንድፍ ውስጥ አንድ በግልጽ የሚታይ ያልተለመደ ነገር መኖሩ እርግጥ ነው። ለማንኛውም የሥነ ሕንፃ ባለሙያ በግልጽ ሊታየው ይችላል። እንደውም ስለዚህ ንድፍ ልጠይቀው ለዚድለር ደውዬለት ነበር። ሙሉ በሙሉ ትክክል እንዳልሆነ ያውቅ ነበር። ምሽጉ በዚህ ሁኔታ እንዲሰራ ያደረገው ሂትለር ነበር። ዚድለር ደግሞ ከትዕዛዝ ውጭ መስራት አይችልም። ነገር ግን በእርግጠኝነት አንድ የቀረው ነገር አለ። እናም ነው ብዬ ያሰብኩት ከሆነ ሰባተኛውን መሸሸጊያ ምሽግ የሚገኝበትን ቦታ ያሳውቀኛል። ኪርቮቭ ግራ ተጋባ። የምን ሰባተኛ ምሽግ? ይህኛው አለና ፎስተር ከዋናው ምሽግ ንድፍ ስር የነበረውን ሌላ ንድፍ አወጣው። ሂትለር እንዲሰራ ያዘዘው የመሬት በታች ምሽግ፣ ይህ ምሽግ የት እንደሚገኝ እስካሁን አልታወቀም። አሁን የት ሊገኝ እንደሚችል አንድ ሐሳብ አለኝ። ቁፋሯችን ወደ ምሽጉ ዘልቆ ሲገባ በሚገኘው ነገር ላይ ይወሰናል። ምሽጉ ውስጥ እገባለሁ ብለህ ትጠብቃለህ? ስትል ቶቫ በአግራሞት ጠየቀችው። ፎስተር ጃኬቱን እየደረበ ነበር። ዛሬ ማታ ወደ ድንበሩ ተመልሼ በሚሄድበት ወቅት የአፈሩ ቁልል አንድ ጎን በቁፋሮ ተነስቶ ወደ ምሽጉ የሚያስገባ ቦታ መገኘት ይኖርበታል። አሁንም ይኖራል ብለህ ታስባለህ? አለ ኪርቮቭ። ለምን አይኖርም? መጀመሪያ የተሰራው ከመሬት በታች ርቆ በብረትና በኮንክሪት ተጠናክሮ ነው። በድጋሚ የሚቆፍሩት ሩሲያኖች እንኳን ጉዳት አድርሰውበት ሊሆን አይችልም። ቢያንስ በጥልቀት የሚገኙትን ሂትለር የሚጠቀምባቸውን ክፍሎች ሊነኳቸው አይችሉም። ብቻህን መሄድ አትችልም ስትል ቶቫ ተቃወመችው። ለምን ከኔ ጋር? እኔ ውስጥ ለመግባት ፈቃድ አለኝ አለ ፎስተር። አንቺ ግን የለሽም። አንቺና ኒኮላስ እዚሁ ቆዩና ምን ላደርግ እንደሆነ ለጎልዲንግ አሳውቁት። ከፈለኳቸው እንደምንም ብዬ ከእናንተ ጋር ግንኙነት እፈጥራለሁ። እርግጠኛ መሆን ትችላላችሁ። በምስራቅ ጀርመን ድንበር ክልል ውስጥ ምሽጉን ሸፍኖት የነበረው የአፈር ቁልል በአብዛኛው በሌሊቱ ጨለማ ተውጧል። በምዕራቡ በኩል የሚገኘው የአፈር ቁልል ብቻ በሦስት ግዙፍ ባውዛዎች ወለል ብሎ ይታያል። በመብራቱ ብርሃን ጫፍ ላይ በአፈር ተለውሶና በጭቃ የላቆጡ ቦቲ ጫማዎቹን እንዳደረገ የምሽት ተረኛ ሰራተኞች በአፈር ቁልሉ አንድ ጎን ላይ ወደሚገኝ ጉድጓድ የሚወስድ የበለጠ ሰፋ ያለ መተላለፊያ ሲያመቻቹ ይመለከታል። ፎስተር ሲደርስ ሰራተኞቹ አፈርና ኮረት በአካፋ እየዛቁ በሁለት ሌሎች የአፈር ቁልሎች ላይ ሲጭኑ ነበር። ኦበርስታት የፎስተርን ተመልሶ መምጣት በጥሩ መንፈስ ተቀበለው። ይኸውልህ ሬክስ፣ ልክ አሁን ግባችንን ሳንመታ አልቀረንም። በጥቂት ጊዜ ውስጥ ዝግጁ ሆኖ ይጠብቃል። በምድር ወለል ደረጃ ቆፍረን ነው የጥንቱ የአደጋ ጊዜ መውጫ ላይ ደረስነው። ከጥቂት ጊዜ በፊት ገብቼበት ነበር። ውስጡ ምን እንደሚመስል ለማየት ጓጉቻለሁ። የ40 ዓመታት ዕድሜንና የሩሲያውያኑን የቡልዶዘር ቁፋሮ ከግምት ውስጥ አስገብተን ብዙም አልተጎዳም። ከኮንክሪት የተሰራው ጣሪያ ከስር ያለውን የሂትለርን መኖሪያ ጠብቆ ያቆየ ይመስላል። መወጣጫ ደረጃዎቹ ፍጹም ጥብቅ እንደሆኑ ያሉ ይመስላል። ወደ ላይ ቀረብ ብለው ከሚገኙት ጥቂት ደረጃዎች የተወሰኑት ተሰብረዋል።
ነገር ግን የባትሪ ብርሃን እስከደረሰበት ድረስ ግን የተቀሩት መወጣጫና መውረጃ ደረጃዎች ጥቅም ሊሰጡ የሚችሉ ይመስላሉ። ወደ ታች ለመዝለቅ እስከ ጠዋት መጠበቅ ትፈልጋለህ? አሁን ነው ወደ ታች መውረድ የምፈልገው አንድሬው። የኦቨርስታት ምላሽ አጠራጣሪ ነበር። እዚያ ጉድጓድ ውስጥ ያንን የደረት ጌጥና የጥርስ ማስያዣውን ለመፈለግ በጣም የሚከብድ ነው የሚሆነው። ከተንቀሳቃሽ መብራት ጋር እንኳን ቢሆን ይህን ያህል አናሳ የሆነ ነገር ማግኘቱ ይከብዳል። ዛሬ ምሽት የምፈልገው እነዚያን አይደለም አንድሬው። አንድ ሌላ ከሱ በላይ የሆነ ነገር ነው የምፈልገው። ኦቨርስታት ትከሻውን በምን ቸገረኝ ሰበቀ። መቼም የምታደርገውን የምታውቅ አንተ ነህ። ቀን ቢሆንም ፍለጋውን የሚያቀለው አይመስለኝም። መጀመር የምትፈልገው መቼ ነው? በአሁኗ ደቂቃ። አብሬ ብገባ ቅር ይልሃል? ሲል ኦቨርስታት ጠየቀ። በመጀመሪያ የእንቅስቃሴው ክፍል ልታገለግለኝ ትችላለህ። የፈለግኩትን ካገኘው በኋላ ግን እዚያ ታች ብቻዬን ትተወኛለህ። ጥቂት ፍሎረሰንትና የእጅ ፋኖሶች ያስፈልጉናል አለ ኦቨርስታት። ለሁለታችንም አንድ ሌላ ተጨማሪ ነገር ይዤ መግባት እፈልጋለሁ። ኮንክሪትን መቁረጥ የሚችል አንድ ነገር። በባትሪ የሚሰራ መጋዝ አለኝ። ፎስተር አሰብ ባደረገ። መጋዙን አምጣው፣ መዶሻና መሮም ይዘና። ኦቨርስታት ሰራተኞች እንዲያግዙት እየተጣራ በፍጥነት ተለይቶት ሲሄድ ፎስተር በቁልሉ ውስጥ የሚገኘውን ቀዳዳ ተመስጦ ይመለከት ገባ። የጥንቱ የአደጋ ጊዜ መውጫ ያለበትን ሁኔታ ለመመልከት ወደዚያው ቀረበ። ቁና በሚተነፍሱት ወዛደሮች መሃል ተራምዶ አለፈና ወደ ውስጡ ለመግባት አጎነበሰ። እንደሰማው ከሆነ ከአራቱ መወጣጫ ደረጃዎች በኋላ ወደ ውጭ የሚያስወጣ ቱቦ አለ። አብዛኛው የቱቦ ክፍል ተደርምሶ ፍራሹ ተጠርጎ ወጥቷል። በኦቨርስታት ሰራተኞችም መግቢያው በወፋፍራም እንጨቶች ክፋፍ ተሰርቶለታል። በኮንክሪት ደረጃዎቹ መካከል ከላይ በኩል የነበሩት ቢፈራርሱም ቁልቁል የሚወስዱት የተቀሩት በቆሻሻና በአፈር እንደተሸፈኑ በጭላንጭል ተመለከታቸው። በድንገት ከበስተኋላው ኃይለኛ የብርሃን ጨረሮች አንጸባረቁ። ኦቨርስታት አጠገቡ ደርሶ አንድ ትልቅ የፍሎረሰንት ፋኖስ አቀበለውና አንደኛውን ለራሱ እንደያዘ ወደ አንድ ሰራተኛ ዞሮ በጆንያ የተሞሉ የእጅ ሙያ መሳሪያዎች ተቀበለው። አንተ ለመግባት እንደተዘጋጀ አብሬ ለመግባት ዝግጁ ነኝ አለው ኦቨርስታት። እንግባ አለ ፎስተር። የምትረግጠውን እየተመለከትክ ሲል ኦቨርስታት አስጠነቀቀው። ፎስተር ቀድሞ በመጀመሪያው የተደረመሰ ደረጃ ላይ በአደገኛ ሁኔታ እጁን ግንብ ላይ አስደግፎ ረገጠ። ቀጥሎም ቀስ እያለ ቁልቁል የሚቀጥለውን ረገጠ። ከዚያም የሚቀጥለውን። ሁሉም በከፊል የተሰበሩ ነበሩ። ነገር ግን ከዚያ በኋላ ያያያዛቸው የተጋገረ ሲሚንቶ በጥሩ ሁኔታ ላይ እንደነበር አስተዋለ። ፎስተር ፋኖሱን ከፊቱ አስቀድሞ ሲወርድ ከኋላው ኦቨርስታት ሲከተለው ይሰማው ነበር። ቁልቁል 4 መወጣጫዎችን አገባደዱ። 44 ደረጃዎች ነበሩ። ፎስተር ልክ 44ኛውን እንደቆጠረ ትክክል እንደሆነ አወቀ። አሁን በመጀመሪያው ምሽግ ወለል ላይ ነው የሚገኘው። አሁን በሚገኝበት ማለትም ከገባበት 55 ጫማ ዝቅ ብሎ የሚገኘው አየር የታመቀ ነበር። ለመተንፈስም አስቸጋሪ ነበር። አንድ እርምጃ ወደፊት ሲራመድ አቧራው ወደ ላይ ስለተነሳ አሳለው። ደህና ነህ? የኦቨርስታት ድምፅ አስተጋባ። ደህና ነኝ። የት እንደምንገኝ ላረጋግጥ። የዚህን የታችኛ የትዕዛዝ ማስተላለፊያ የምሽጉን ክፍል ንድፍ ያውቀዋል። ከፊት ለፊት በ55 ጫማ ተዘርግተው የሚገኙ 18 የተጨናነቁ ክፍሎች ይገኛሉ። ይህ የ9 ጫማ ስፋት ያለው ማዕከላዊ ኮሪደር ከዝቅተኛ ኮርኒሱ ጋር ወደ ሁሉም ክፍሎች የሚወስደው መተላለፊያ ነው።
አሁን ግን ሐሳቡ ያለው ኤሚሊ ላይ ስለነበር ፎስተር ያተኮረው የሂትለርንና የኤቫ ብራውን የግል ክፍል በሆኑት 6 ክፍሎች ላይ ብቻ ነው። በዋነኝነት አትኩሮቱን የሳበው ግን የሂትለር እንግዳ መቀበያና የግል ክፍል በሆኑት 2 ክፍሎች ላይ ነው። ፎስተር እጁን ዘርግቶ ፋኖሱን ወደፊት በመያዝ የዚህን የታችኛውን ምሽግ ሁኔታ ለማጥናት ሞከረ። ዝብርቅርቁ የወጣ ቢሆንም በጥሩ ሁኔታ ላይ ይገኝ ነበር። በአንድ ወቅት ንጹሕና ቡና አይነት ቀለም የነበራቸው ኮርኒሱና የኮሪደሩ ግድግዳዎች አሁን በቆሻሻና በዕድሜ ብዛት ጠቁረዋል። የሸረሪት ድሮች ያልተንጠለጠሉበት ቦታ አልነበረም። እዚህም እዚያም ከፊት ለፊቱ የረጋ ውሃና ጭቃ ይታያል። በማመንታት ጥቂት ወደፊት ከተራመደ በኋላ ፎስተር ወደ ኋላ ዞር ብሎ ተናገረ። በሩ ልክ እዚህ አካባቢ በቀኝ በኩል መኖር አለበት፣ እስኪ ልመልከት። ወዲያውኑ ተመለከተው። በአንድ ወቅት መጠበቂያ ክፍል በነበረ ቅሪት ክፍልን አልፎ በመጽሐፍ ላይ ተጽፎ ያነበበውን ወደ ሂትለር ምሽግ እንግዳ መቀበያ ክፍል የሚያስገባውን እሳት የማይበላው ወፍራም የብረት በር አስተዋለ። የበሩ መክፈቻ በጣም ቢዝግም አሁንም እንዳለ ነው። ፎስተር መክፈቻውን አሁንም ቢሰራና በሩ ተገፍቶ መክፈት ቢችል ሲል ተመኘ። ፋኖሱን አስተካክሎ ይዞ የበሩን መክፈቻ መዘውር አገኘው። ቀዝቃዛ ነበር። አጥብቆ ያዘውና አዞረው። ሲጥሲጥታ እያሰማ ተከፈተ። ፎስተር በክብደቱ ገጭቶ ሊከፍተው ብሎ ወደ በሩ ተጠግቶ ተደገፈው። ነገር ግን ግፊት አስፈላጊ አልነበረም። እየተንሳጠጠ በሩ በዝግታ ተንቀሳቀሰ። ረጅም ለሚባል ቅጽበት ያህል ፎስተር ዛሬን ትቶ ወደ ጥንቱ ዘመን መግባት ያቃተው ይመስል ባለበት ተገትሮ ቀረ። ከዚያም ወደፊት ተራምዶ ወደ ጥንቱ ታሪክ ውስጥ ገባ። ፋኖሱን ይዞት ሲገባ ጥቁሩ ክፍል በብርሃን ተጥለቀለቀ። ከተወሰኑ ሰከንዶች በኋላ ከኦበርስታት ፋኖስ በመነጨው ብርሃን በእጥፍ ብርሃን ደመቀ። በአእምሮው ውስጥ ከትቦ የያዘው የባለ 10 በ15 ጫማ የእንግዳ መቀበያ ክፍል ምን ሊያገኝ እንደሚችል ቀድሞ እንዲያስብ ረድቶታል። በቀኝ በኩል የሂትለርን በፍሬም የተከፈፈ የእናቱን ፎቶግራፍ የሚይዝ አንድ ጠረጴዛ ይኖራል። በምንጣፉ ላይ 3 አሮጌ ወንበሮችና ፊት ለፊት ደግሞ አንድ አነስተኛ ክብ ጠረጴዛና አምባገነኑና ሙሽራው ኤቫ ብራውን ራሳቸውን የገደሉበት ደም የነካው ሰማያዊ ሶፋ መገኘት አለበት። ይሁን እንጂ በሕሊናው የቀረጸው ምስል በእውነታው ተሸፍኖ ነበር። ፎስተር አሁን ከ40 ዓመት በኋላ የቆመው በዛሬ ላይ መሆኑን አስተዋለ። ምንም እንኳን ምሽጉ ውስጥ የቀዩ ጦር ወታደሮችና ለወሬ የጓጉ ሰዎች እንዳይገቡ በሩሲያኖቹ ሲጠበቅ የቆየ ቢሆንም ውድ ለጌጣጌጥ የሚሆኑ ዕቃዎችን የሚፈልጉ የሶቪየት የሕክምና አባላትና ጥቂት ወታደሮች በመጀመሪያዎቹ 2 ወይም 3 ቀናት ቁልቁል ወርደው ነበር። ሩሲያ ውስጥ ለሚገኙ ድምጥማጣቸው ለጠፉ ቤቶቻቸው ማደሻ የሚሆኑ ቁሶችን እንደሚያነፈንፉ ጥንባንሳዎች ነበሩ። ከፋኖሱ የሚወጣው ብርሃን የደረሰበትን ቦታ ሁሉ ፎስተር አስተውሎ ተመለከተ። ምንጣፉ ተነስቶ ተወስዷል። ከ3ቱ ወንበሮች 2ቱ የሉም። 3ኛው ተሰባብሮ እሳት ማንደጃ እንጨት መስሏል። ክቡ ጠረጴዛ የለም። ከጥንቱ ዘመን የቀረው ነገር ቢኖር በአንድ ጎን የነበረው የሂትለር ጠረጴዛና ብስክስኩ የወጣው ሶፋ ብቻ ነበሩ። ፎስተር ግን ሌላ ነገር እየፈለገ ነበር። መብራትህን ጠረጴዛው ላይ አብርተህ ያዘው ሲል ኦበርስታትን አዘዘው። ወደፊት ተራመደና በአንድ እጁ ጠረጴዛውን ከኮንክሪት ከተሰራው ግድግዳ ስር ስቦ ገለል አደረገው። እናም
ከበስተኋላው የነበረውን ግድግዳ ተመለከተው። ከዚያም በጉልበቱ ተንበረከከና የግድግዳውን ጠርዝ በእጁ ዳሰሰው። ቆሻሻ ቢሆንም ለስላሳ ነበር። ከተንበረከከበት ተነሳና እዚህ አይደለም፣ ወደሚቀጥለው ክፍል እንግባ፣ ወደ ሂትለር የግል መኝታ ቤት። ከእንጨት የተሰራ የመኝታ ቤት በር ነክሶ ነበር። ፎስተር በተደጋጋሚ በትከሻው ሲመታው አቧራውን እያቦነነ ተበረገደ። ፎስተር አቧራው እስኪሰክን ድረስ አፍንጫና አፉን ሸፈነ። ከዚያ ኦቨርስታትን አስከትሎ ገባ። ይህኛው ክፍል ከእንግዳ መቀበያ ክፍሉ ያነሰ ነው። አንድ ሰው የምታስተኛ እንደ ጦር ሰራዊት ታጣፊ አልጋ የጠበበች፣ ፍራሹ እንኳን ሳይቀር የተነሳለት አልጋ ነበር። በአንድ ወቅት አንድ የራስጌ መብራትና የሌሊት ተረኛ ጠባቂ ይቆም እንደነበር ፎስተር ገመተ። አሁን ግን አልነበሩም። ሌላው ቁሳቁስ በሙሉ ከረጅም ጊዜ በፊት ተበላሽተዋል ወይንም ተወስደዋል። ነገር ግን ክፍሉን አቋርጦ ተሸክሞ ለመውሰድ በጣም የሚከብድ ባለ 4 መሳቢያ የቁም ሳጥን ተቀምጦ ይታያል። ፎስተር የመኝታ ቤቱን ኮርኒስና ግድግዳዎች መረመራቸው። ከኮንክሪት የተሰሩ ናቸው። በየቦታው ስንጥቆች ይታያሉ። ይገርማል አለ ፎስተር። እነዚህ ስንጥቆች አሉ። እንግዳ መቀበያው ክፍል ግን ምንም ስንጥቅ የለም፣ ግን ኮንክሪቱ ተመሳሳይ ነው። ኦበርስታት መብራቱን አንድ ግድግዳ ላይ ከወዲያ ወዲህ እያርገበገበ ነበር። አልገባኝም፣ ይህ መሰንጠቅ የሌለበት ነገር ነበር። ከዚያ ካቻቢቴ አውጥቶ ስንጥቁን መቦርቦር ጀመረ። ታውቃለህ፣ እንዴት እንደሆነ ባላውቅም እነዚህ ስንጥቆች በተፈጥሮ የተፈጠሩ አይመስለኝም፣ ሰው ሰራሽ ሊሆኑ ይችላሉ። ፎስተር ተስማማ። ለማሳሳት መስለው የተሰሩ ናቸው አለ በለሆሳስ። ለምን ሲል ኦበርስታት ግራ በመጋባት ጠየቀ። ሰው ሁሉ ዋናውን ነገር ፋይዳ ሳይሰጥ ችላ እንዲለው ለማድረግ ነዋ። ታያለህ፣ ይኸውልህ ይህን የቁም ሳጥን ለማንፏቀቅ አግዘኝ። ሁለቱም ፋኖሳቸውን አስቀምጠው ቁም ሳጥኑን ከግንቡ ገለል አደረጉት። ወደ ክፍሉ መሃል እናቅርበው አለ ፎስተር። እሺ፣ አሁን ፋኖስህን አምጣና ከቁም ሳጥኑ በስተጀርባ በሚገኘው ግድግዳ ላይ አብራበት። ኦበርስታት እንደተነገረው ሲያደርግ ፎስተር በጉልበቱ ተንበርክኮ ከቁም ሳጥኑ ጀርባ ተደብቆ የነበረውን ግድግዳ በአትኩሮት ማጥናት ጀመረ። የሌባ ጣቱን በግድግዳው 4 ጎኖች ላይ ወደ ታችና ወደ ጎን አንሻተተ። ልክ እንደጠረጠርኩት ነው። ካቻቢቴን አቀበለኝ አንድሪው። ኦበርስታት የተባለውን አቀበለው። ፎስተርም ያገኛቸውን ስንጥቆች መቦርቦር ጀመረ። ብዙም ሳይቆይ በግድግዳው ላይ አንድ ቅርጽ መልክ ይዞ ታየ። የ4 ጫማ ስፋትና የ3 ጫማ ርዝመት ያለው 4 ማዕዘን ክፈፍ የመሰለ ነገር ነበር። ፎስተር ከነበረበት ተነስቶ ቆመና ልክ ስንፈልገው የነበረ ነገር አለ። ምንድን ነው? አንድሬው፣ ለረጅም ጊዜ ስነ ሕንፃ ባለሙያ ሆኜ ቆይቻለሁ። ማንም ሰው ቢሆን አንድን ቤት አንድ የውስጥ ለውስጥ ማምለጫ ሳይኖርበት መስኮት የሌለው ቤት ሊገነባ እንደማይችል አውቃለሁ። ግን እኮ የአደጋ ጊዜ ማምለጫ አለ። አሁን ቁልቁል የመጣ ነው በዚያ በኩል ነው። አይደለም፣ እኔ የምለው የግል መውጫ ነው። በምሽጉ ንድፍ ላይ ምንም ምልክት የለም። ስለዚህ ከተሰራ በኋላ አንድ ተጨምሮ ይሆናል ብዬ በምክንያት አስደግፌው ነበር። በሂትለር በራሱ የተጨመረ የግል መውጫ። የኦበርስታት ቀይ ፊት የዓላምንም ምልክት ታየበት። ይህ የሚስጥር መውጫ ነው ይመስለኛል። ግን ለምን? ማለት የመርዝ ጋዝ ጥቃት ቢደረግ ለማምለጥ ነው? ከዚያ የበለጠ ነገር ቢፈጠር ሳይታወቅ ከዚህ ቦታ የመውጫ መንገድ ነው ማለት እሱን አሁን እናውቃለን። መጋዛህ አለ? እንዴታ አለ እንጂ። መልካም አለና ፎስተር በግድግዳው ላይ ወዳሉት 4 መስመሮች አመለከተው።
እንሂድበት። ግጣሙ ይለቃል ብዬ ተስፋ አድርጌያለሁ። እስኪ እንሞክረው። እንዴታ አለ ኦበርስታት በስሜት ተሞልቶ። ፋኖሱንና በከረጢት ይዞት የነበረውን የሥራ መሳሪያ መሬት ላይ አስቀምጦ መጋዙን አነሳ። ኦበርስታት መጋዙን ወድሮ ወደ ግድግዳው በማምራት በርከክ ሲል ፎስተር ድምፁ ኃይለኛ ባይሆን ደስ ይለኝ ነበር አለው። ድምፅ አለው፣ ግን በጣም ይፈጥናል። ይህ ግጣም ከሆነ ክፍተቱን ለመድፈን ሲባል ተቆርጦ የገባ ስለሆነ በዋናው ኮንክሪት ላይ ያለፍኩ አልቆርጥም። ቆፍሮ ያወጣኸው አሸዋና ሲሚንቶ ይመስላል። የጭቃ ያህል እንደሚቀል ነው። ድምፁም ጥዝታ አያልፍም። ንግግሩን ገታ አደረገ። ደግሞ ቢጮ ባይጮ ልዩነቱ ምንድን ነው? ይህ የአደጋ ጊዜ መውጫ አልነበረም እንዴ? አሁንም ሊሆን ይችላል። ወዴት ያስወጣል፣ እንዲሁም በዚያኛው በኩል ምን አለ በሚሉት ጥያቄ መልሶች ላይ ይወሰናል። በዚያኛው በኩል ያለው ምንድን ነው? እስክትጨርስ ድረስ እርግጠኛ ልሆን አልችልም። እሺ ይኸው ጀመርን። ኦበርስታት መጋዙን ሲሰቀስቀው ዝቅተኛና የማያቋርጥ ትዝታ ያሰማ ጀመር። ምላጩን በግድግዳው ላይ ከሚገኙ መስመሮቹ በአንዱ ላይ ባደረገው ጊዜ ወዲያውኑ ድምፁ ጠፍቶ ሌላ የብረት መፋጨት ድምፅ ተተካ። ኦበርስታት በደንብ እንዲታየው የራሱን ፋኖስ ከፍ አድርጎ ይዞለት እንደቆመ ፎስተር መጋዙ እየሰራ በነበረው ሥራ ይደነቅ ገባ። መስመሮቹ በአንድ የተጋገረ ኬክ ላይ የተሳሉ ይመስላሉ። ኦበርስታት አረፍ ያለው አንድ ጊዜ ብቻ ነው። ልክ ነህ፣ ግጣም ነው። ውስጡ በሲሚንቶና በአሸዋ የተደፈነ ፍርግርግ ሽቦ ነው። ብዙም ሳይቆይ መውጣት ይኖርበታል። ከ10 ደቂቃ በኋላ የኤሌክትሪክ መጋዙን አጥፍቶ አስቀምጠው። ጣቶቹ ከግጣሙ በአንድ ጎን ገቡና በጥቂቱ አወዛወዙት። ለመጀመር ያህል ያለምንም ድጋፍ መቆም የሚችል ነው አለ ኦበርስታት። ቦታውን እንዳይለቅ በስሱ በሲሚንቶ ተለስኖ ነበር። አሁን ግን ሙሉ ለሙሉ ለቋል። ታግዘኛለህ? የግጣሙን አንድ ጎን ይዘው እየሳቡ ቀስ በቀስ ከግድግዳው አላቀቁት። በዚያች ቅጽበት የፎስተር አይኖች በአንድ ወጣት የናዚ ወታደር ጀርባ ላይ ተተክለው ቀሩ። ወታደሩ ግራጫ የደንብ ልብስ ለብሶ በአንድ ክንዱ ዙሪያ ላይ የስዋስቲካ አርማ ያለበት ጨርቅ አስሯል። በሌላ እጁ ደግሞ ግማሽ አውቶማቲክ ጠመንጃ ወድሮ ይዟል። በወገቡ ዙሪያ በታጠቀው ቀበቶ ላይ ለአገር 08 ሊሆን የሚችል ሽጉጥ የተሸጎጠበት ሰገባ ይታያል። የወታደሩ ጭንቅላት ወደፊት አዘንብሎ አገጩ ደረቱ ላይ እንደተደገፈ ለፎስተር በግልጽ ታየው። በከባዱ እየተነፈሰ ያለማቋረጥ ያንኮራፋል። ድብርትን በሚለቀው የሌሊት ተራ ጥበቃ ሥራው ላይ ሆኖ እንቅልፍ ድብን አድርጎታል። ቁልቁል ወደ ሰፊው ምሽግ በሚወስደው ደረጃ አናት ላይ እንደተቀመጠ ነው እንቅልፍ ያንጎላጀጀው። የፎስተር ቀጣዩ እርምጃ ከማንም ግምት ውጪ አልነበረም። ምንም ሳያመነታ መዶሻውን ከሱሪው ኪስ ውስጥ አውጥቶ እጀታውን ያዘና በሩን በዝግታ ሰፋ አድርጎ ከፍቶ ገባ። ከዚያ ከወገቡ ጎንበስ ብሎ ከጎማ በተሰሩ የጫማዎቹ ሶሎች እየተራመደ ድምፅ ሳያሰማ እንቅልፍ ላይ ወዳለው ጠባቂ ጀርባ ቀረበ። አሁን በምሽጉ ክፍል ውስጥ ከወታደሩ ሌላ ለፎስተር የሚታየው ሌላ ማንም ሰው በአካባቢው የለም። አንገቱን አጎንብሶ ተቀምጦ ወዳለው ዘብ በስተጀርባ እንደደረሰ ፎስተር ትንፋሹን ውጦ ለራሱ የበለጠ ኃይል ለመስጠት ቀና ለማለት ሞከረ። አሁን ፎስተር ከናዚ ወታደሩ በላይ ቆሞ ግራጫ ፀጉሩን እየተመለከተ ነው። ፎስተር መዶሻውን ከትከሻው በላይ አነሳው፣ አለመ። መዶሻው ወደ ታች ተወንጭፎ የናዚ ወታደሩን የራስ ቅል በጣም በኃይለኛ ሁኔታ
ከበስተኋላ አገኘው። የመዶሻው ሰለባ የሆነው ወታደር ምንም ድምፅ ሳያሰማ ሕሊናውን ስቶ ወደ ጎን መውደቅ ሲጀምር ግማሽ አውቶማቲክ ጠመንጃውም ከእግሩ ላይ ተንሸራተተ። ሰውነቱ እየተንከባለለ ወደ ታች ሲወድቅ ሊያስከትል የሚችለውን ድምፅ ለማስቀረት ሲል ፎስተር ነፃ እጁን ዘርግቶ ለቀም ካደረገው በኋላ እንደምንም ብሎ ሊወድቅ ምንም ያህል ያልቀረውንና እየተንሻተተ የነበረውን ጠመንጃ በጣቶቹ ጫፍ ይዞ አስቀረው። አሁንም ቢሆን የሰኮንድ ያህል ጊዜ እንኳን ማባከን እንደሌለበት ፎስተር ያውቃል። ከመሬት በታች በሚገኘው የዘመናዊው ክፍለ ዘመን ምሕረት የለሽ ነፍሰ በላ ጠላት ክልል ውስጥ በመሆኑ እንዳይቀደም ሁሌም ዝግጁ መሆን አለበት። መዶሻውን ሱሪው ኪስ ውስጥ ከቶ በቀኝ እጁ የግማሽ አውቶማቲክ ጠመንጃውን ጠበቅ አድርጎ በግራ እጁ ራሱን ስቶ ከመውደቅ ያስቀረውን ዘብ በግራ እጅ ይዞ አነሳው። ወደ ኋላ ለጠጥ ብሎ ራሱንና የተሸከመውን በድን አካል ወደ ኋላ እየጎተተ ወደ በሩ ወሰደው። በድኑን ወደ መሬት አውርዶ አተኩሮ ተመለከተው። ምናልባትም በሰላሳዎቹ መጀመሪያ የዕድሜው ክልል ውስጥ የሚገኝ ሰልካካ አፍንጫ ያለው ወጣት ነበር። ዓይኖቹ ተከድነዋል። ያረፈበት ምት ቆዳውን አሊያም የራስ ቅሉን ሰንጥቆ ሳይሆን አይቀርም። በወጣቱ ናዚ አንገት ላይ ደም በቀጭኑ ይፈሳል። ሕሊናውን የሳተው ጠባቂ የልብ ትርታ ይኑረው ወይንም ሞቶ ይሆን ግን ማወቅ አልቻለም። ያለበት ሁኔታ ምንም ይሁን ምን ወጣቱ ዘብ ጠባቂ ለረጅም ጊዜ ምናልባትም ለዝንተ ዓለም ራሱን እንደሳተ ለመቆየቱ ግን እርግጠኛ ነው። አካሉን ሲመለከተው ወታደሩ ከፎስተር ትንሽ በቁመት አጠር ቢልም በመጠን ግን እንደሚስተካከለው አስተዋለ። እናም ልብሱን አውልቆ ቢቀይረው እንደሚሆነው ፎስተር እርግጠኛ ሆነ። ከዚህ በኋላ ምን ማድረግ እንዳለበት ለፎስተር አዲስ አልሆነበትም። ከዚህ በፊት ቪየትናም ውስጥ ተደርጎ በነበረ ሰርጎ ገብቶ የማጥቃት ተልዕኮ ላይ በአንድ የሶቪየት ኮንግ በድን አካል ላይ ያደረገው ነገር ነው። በተጨማሪ በፊልሞች ላይም ደግሞ ደጋግሞ ተመልክቶታል። አሁን አዲስ ነገር እንደማይሆንበትና እንደሚሳካለት ተስፋ አድርጎ በጉልበቱ ተንበረከከና ራሱን ከሳተው ወታደር ላይ የላይኛውን ልብሱን በችኮላ አወለቀው። የሽጉጥ መታጠቂያ ቀበቶውንና ሰገባውን ከፈታ በኋላ አንገት ድረስ የሚቆለፈውን ሸሚዙን፣ ሱሪውንና ጫማዎቹን ተራ በተራ አወለቀ። ሲጨርስ በድን አካሉን ለመደበቂያ የሚሆን ቦታ በዓይኖቹ አማተረ። አንድ ከግድግዳው ጋር የተሰራ የዕቃ ማከማቻ ቁም ሳጥን የመሰለ ነገር ሲያይ ወዲያውኑ ከነበረበት ተነስቶ ወደዚያው በማምራት በሮቹን ከፈታቸው። እውነትም በወለሉ ላይ 3 ፍራሾች የተከመሩበት የቁም ሳጥን ነበር። ፎስተር በፍጥነት ወደ ነበረበት ተመለሰና የወታደሩን በድን ሰውነት እየታገለ ጎትቶ ከላይ በተቀመጠው ፍራሽ ላይ አጋደመው። አሁንም ሕሊናውን እንደሳተ ነው። ስለዚህ ከዘቡ በኩል የሚመጣ አደጋ አይኖርም። በፍጥነት ለብሶት የነበረውን አወላልቆ አልባሳቱን ቁም ሳጥኑ ውስጥ ከወረወረ በኋላ በሮቹን መልሶ ዘጋቸው። ከዚያም የናዚውን የደንብ ልብስ በችኮላ ለባብሶ ጨረሰ። ግራጫው የደንብ ልብስ በጥቂቱ ከእግሮቹ አጠር እንደሚልና እየጠበበ እንደሚሄድ ቢያስተውልም እምብዛም ከልኩ አልተዛነፈም። የሽጉጥ መታጠቂያውን ቀበቶ አደረገና ከሰገባው ላገር የተባለውን ሽጉጥ መዞ በማውጣት አገላብጦ ተመለከተው። በውስጡም ጥይት ካርታ መያዙን አረጋገጠ። አሁን ዝግጁ ሆኗል። የናዚ የደንብ ልብሱን መልበሱ ቢያንገሸግሸውም ኤመሊን ለማግኘት ያለውን ብቸኛ ተስፋ የሚያለመልምለት በመሆኑ ከዚህ የተሻለ አማራጭ የለውም። አሁንም ድረስ በሕይወት እንድትቆይና
በሕይወት ካለች ደግሞ ጉዳት ሳያደርሱባት እንዲያገኛት ጸለየ። በበለጠ ልቡ በድፍረት ተሞልቶ እጁ ላይ የወደቀለት የምሽት ተረኛ ዘብ እያንቀላፋ ወዳገኘበት የደረጃው ጫፍ አመራ። ለቅጽበት ያህል ከታች የሚገኘውን ትዕይንት እየቃኘ ቁጢጥ ብሎ ቆየ። እናም በስነ ሕንፃ ባለሙያ አእምሮ ብዙ ጊዜ አጥንቶት በቃሉ የሚያስታውሰውን የሰባተኛውን ምሽግ ንድፍ ከቦታው ጋር ለማመሳሰል ሞከረ። ከታች የሚገኘው ምሽግ ከንድፉ ጋር ሙሉ ለሙሉ ይመሳሰላል። ንድፉ የወጣው ከትንሹ ምሽግ ንድፍ ጋር በደፈናው በሚመሳሰል ሁኔታ ቢሆንም በመጠን ገዘፍ ያለ እንደሆነ ፎስተር አወቀ። በሰፊው ማዕከላዊ ኮሪደር ጎንና ጎን ላይ ያሉት አነስተኛ ክፍሎች ማነጣጠር እንዳለበትም ተገንዝቧል። ከንድፉ እንደተመለከተው ከሆነ ትልቁ ክፍል የሚገኘው በኮሪደሩ ጫፍ ላይ ነው። አንድ በትዕዛዝ መስጫ የሥልጣን ወንበር ላይ ለተቀመጠ አዶልፍ ሂትለርን ለመሰለ ሰው የሚስማማ አይነት ክፍል ነበር። ሂትለር ይህንን ምሽግ ለራሱና ለኤቫ ብራውን ሲል እንዳዘጋጀው ምንም አያጠያይቅም። ሂትለር ራሱ አሁንም በዚያ ክፍል ውስጥ ሊኖር የመቻሉ እውነታ የበለጠ ሕሊናውን መታው። ሂትለር ባይኖር ኤቨሊን ሆፍማን ትኖራለች። ምክንያቱም ኤቨሊን ሆፍማን ከኤቫ ብራውን ውጪ ሌላ ሰው ልትሆን እንደማትችል አሁን እርግጠኛ ሆኗል። ይህን ክፍል የምትቆጣጠረው ኤቫ ብራውን ከሆነች ደግሞ ኤሚሊም እዚያ ውስጥ ልትሆን ትችላለች። ስለዚህ መድረሻው ያ ግዙፍ ክፍል ይሆናል። በቀጥታ የሚያመራውም ወደዚያው ክፍል ይሆናል። በኮሪደሩ ላይ ሌሎች 1 ወይም 2 የሚሆኑ የምሽጉ ተረኛ ዘቦች ይኖራሉ ብሎ ጠብቋል። ለሚመጣው ነገር ሁሉ ዝግጁም ሆኗል። በአጭር ቦቲ የቆዳ ጫማው በጥንቃቄ እየረገጠ ቁልቁል ደረጃውን ወርዶ በደማቅ አረንጓዴ ምንጣፍ ባማረው የኮሪደሩ መጨረሻ ላይ ደረሰ። በድፍረት በሁለት ረድፍ በተደረደሩት የተዘጉ በሮች መካከል እየተራመደ አልፎ ወደ ትዕዛዝ መስጫው ክፍል አመራ። ለጊዜው ማንም ሰው ሊታየው አልቻለም ነበር። ትንሽ ቆይቶ ግን አንድ ሰው ተመለከተ። ከአንድ የቢሮ ከሚመስል በር በአንድ ጎን ጎንበስ ብሎ ሲመለከት ከውስጡ መሳሪያውን ግድግዳው ላይ አስደግፎ ጥፍሮቹን የሚያጸዳ አንድ ለንጋጣ ባለወርቃማ ፀጉር ወጣት ዘብ ተመለከተ። ፎስተር ሳያመነታ ወደሱ አመራ። ተረኛው ዘብ አጠገብ ሊደርስ ጥቂት እርምጃዎች ሲቀሩት ግን ምን ብሎ እንደሚጠይቀው ያሰላስል ገባ። ወይዘሮ ኤቨሊን ሆፍማንን ፈልጌ ነበር ይበለው ወይስ ወይዘሮ ኤቫ ብራውን? በመጀመሪያ ሊናገረው ወዳሰበው ሐሳቡን እንዲጸና ቀልቡ ሹክ አለው። ፎስተር ምንም መንከን በማይወጣለት ጀርመንኛ ለሁለተኛው ተረኛ ዘብ ለቁጥር 1 አስቸኳይ መልእክት አለኝ አለው። ጾታ የለም፣ ስም የለም፣ ግን ግብር የለሹ ቁጥር 1 ችግር እንደማይፈጥርበት ተስፋ አድርጓል። ዘቡ ቀና ብሎ እንኳን ሳይመለከተው ምናልባት አሁን እንቅልፍ ላይ ትሆናለች፣ ስለዚህ ብትመለስ ይሻላል አለው። ፎስተር ወታደራዊ ሰላምታ ሰጥቶ የተቻለውን ያህል በወታደራዊ እርምጃ ልክ ለአለቃው አሳሳቢ መልእክት እንደያዘ ወታደር ወደፊት መራመዱን ቀጠለ። ዘቡ ነገሩን በድጋሚ አጢኖ እስኪ ቆይ ብሎ እንደሚጠራው ተስፋ አድርጎ የነበረ ቢሆንም ዘቡ ግን ዝም አለው። በኮሪደሩ መጨረሻ ላይ በሰፊው ክፍል አጠገብ ሲደርስ ሙሉ ለሙሉ በእንጨት የተከበበ ከመሆኑ የተነሳ መግቢያው በየት በኩል እንደሆነ የማይታወቅ ሆነበት። ወዲያውኑ ግን የሰባተኛውን ምሽግ ንድፍ አስታወሰ። እናም ወደ ግራ ታጥፎ ቁልቁል በቀጭኑ መተላለፊያ ሲፈተለክ ወደ ክፍሉ የሚያስገባውን በር አገኘው።
ከውስጥ ምን እንደሚጠብቀው እርግጠኛ ባለመሆኑ ከመዳብ የተሠራውን የበር እጀታ የተቻለውን ሁሉ ድምፅ ሳያሰማ ጠመዘዘው። መግቢያ በሩ ተከፈተ። ወደ ውስጥ ሲገባ ዘመናዊ የሆነ ጠረጴዛ፣ ተሽከርካሪ ወንበርና 2 ተራ ወንበሮች የሚገኙበት የእንግዳ ማስተናገጃ አነስተኛ ክፍል ውስጥ እንደሆነ ተረዳ። ክፍሏ ውስጥ ማንም ሰው አልነበረም። አንድ ሌላ በር ግን ይታያል። ከባዱን የወታደር ጫማ በቀላሉ በማንሳት ኮሽታ ሳያሰማ እየተራመደ በማሸመቅ ወደሚቀጥለው በር አቀና። አልተቆለፈ ኖሮ በቀላሉ ከፈተውና ወደ ውስጥ ተመለከተ። መስኮት አልባውን ክፍል ብርሃን የሰጡት 2 የመሬት ላይ መብራቶች ብቻ ናቸው። የተመለከተው አንድ ሳሎንና ቢሮን አካቶ በአንድ ላይ የያዘ የተንጣለለ ክፍልን ነው። በስተቀኝ በኩል ከመጠን ያለፈ ግዝፈት ያለው ጠረጴዛ ሲኖር፣ ከፊት ለፊቱ ደግሞ አንድ አግዳሚ ሶፋ፣ የደለበ መቀመጫና መደገፊያ ያላቸው 2 ቀላል ወንበሮች ከአንድ ከእሳት ማንደጃ ቅርጽ ከተሠራ በእሳት ፋንታ በመጽሐፎች በተሞላ መደርደሪያ ፊት ለፊት ተቀምጠው ይታያሉ። ዓይኑ እስከደረሰበት ቦታ ድረስ ክፍሉ ውስጥ የሚታይ ሰው አልነበረም። ይሁን እንጂ ተሳስቶ ነበር። ሬክስ የሚል በሹክሹክታ የሚናገር የሴት ድምፅ ጆሮው ገባ። ይህ ድምፅ እንዲመለከታት በማለት ከተጋደመችበት ረጅም ሶፋ ላይ ለመነሳት እየተውተረተረች ከነበረችው ከኤሚሊ መምጣቱን አወቀ። ኮሽታ በማያሰሙት እግሮቹ እየተራመደ ወደ ሶፋው አመራ። ኤሚሊ እጅና እግሯን እንደታሰረች ተመልሳ ሶፋው ላይ ተዘርራ እየጠበቀችው ነው። ባለማመን የተሞላ የገረጣ ገጽታዋን በፈገግታ እየተመለከተ በርከክ በማለት የታሰረችበትን ቀጭን ገመድ ይፈታ ጀመር። ቡናማ ፀጉሯ ተበታትኖ ከሱፍ የተሠራ ቀሚሷ ከጉልበቶቿ በላይ ተሰብስቧል። ራሱን ከገመዱ ነፃ ለማድረግ ስትፍጨረጨር መቆየቷ ግልጽ ነው። ይሁንና ምንም ጉዳት የደረሰባት አትመስልም። ደህና ነሽ? አላት የታሰረችበትን ገመድ እያላላ በሹክሹክታ። በአዎንታ አንገቷን ወዘወዘች። እዚህ ከአንቺ ጋር ሌላ ማን አለ? አላት አሁንም በሹክሹክታ። እሽ መኝታ ቤት ውስጥ ሰው አለ፣ ተጠንቀቅ አለችና እጆቿ ነፃ ሲሆኑላት እንዴት አድርገህ እዚህ ገባ ስትል ጠየቀችው። አሁን እሱን ተይው፣ በኋላ አሳይሻለሁ። ቁርጭምጭሚቷ ዙሪያ ታስሮ የነበረውን ገመድ ከፈታላት በኋላ ደግፎ አስቀመጣት። ወይ አምላኬ፣ ደህና ሆነሽ እንዳገኘሽ ስጸልይ ነበር። ከአጠገቧ ሶፋው ላይ ተቀምጦ አቅፎ እየሳማት ነበር። እሷም የሙጥኝ ብላ አቅፋው ወደ ጆሮው ተጠጋች። እስከ ነገ ጠዋት ብትቆይ ደህና ሆኜ አታገኘኝም ነበር። ያቆዩኝ ለጥያቄ ነው። ከጥቂት ሰዓታት በፊት ሽሚድ የሚባል ጨካኝ ሰውዬ መጥቶ ነበር። የበርሊን ፖሊስ አዛዥና ቀንደኛ ናዚ ነው። ወደዚህ የመጣው እኔን ሶዲየም ፔንታቶሊ በመርፌ ወግቶ ምን ያህል እንደምናውቅ ካውጣጣኝ በኋላ ድራሻችንን ለማጥፋት ነበር። ይሁን እንጂ የአርነስት ቮግልን ህልፈተ ሕይወት በተመለከተ በሚደረገው ስብሰባ ላይ በፍጥነት እንዲገኝ ስለተፈለገ ወደዚያ ተመለሰ። የተጠራው ቮግል ሕይወታቸው ያለፈው በራሳቸው እጅ እንጂ በሰው እጅ እንዳልሆነ ለማረጋገጥ ነበር። ነገሩ አሳሳቢ ስለሚመስል በአስቸኳይ ተመልሶ ወደ ስብሰባው መሄድ ነበረበት። ነገ ጠዋት ተመልሶ በመምጣት ሶዲየም ፔንቶሳሉን ሰጥቶኝ በጥያቄ ሊያጣድፈኝ ዝቷል። እኔን የሚያስቡኝ እንደ ቡድናችን የመጀመሪያው ሰው ነው። የሚፈልጉትን ከነገርኳቸው በኋላ ገድለው ሊያቃጥሉኝ አስበዋል። ሽሚድ ወደ ስብሰባው ከመሄዱ በፊት ወደ ሙኒክ ከማምራቱ ቀደም ብሎ ከኔ ጋር ጉዳዩን እንደሚጨርስ ነግሯታል። ለማን የነገራት? ለማን ነው? አለ ፎስተር። ምን ማለትሽ ነው? እሷ ማን ነች? ኤቫ ብራውን፣ ትልቋ ዓሣ፣ ራሷን ኤቭሊን ሆፍማን በማለት የምትጠራው። አሁን ግን ኤቫ ብራውን እንደሆነች በኩራት ነገረችኝ። ሂትለርስ
እኔ እንጃ። ይደንቃል አለ ፎስተር በአግራሞት። የሚፈልጉት ምንድን ነው? ህልውናቸው እንዲቀጥል፣ የእነሱ ብቻ ሳይሆን የሦስተኛው የጀርመን አገዛዝ ህልውናም እንዲቀጥል ይፈልጋሉ። እዚያ ላይ ተመልከት። በድካም የዛለ ሰውነቷን እንደምንም አበርትታ ከተቀመጠችበት በመነሳት ፎስተርን ወደ እሳት ማንደጃው እየመራች ወሰደችው። ይህ ከኪርቮቭ የሂትለር የቀለም ቅብ መካከል አንዱ ነው። ከፍሬሙ ውስጥ የሚገኙት በህትመት የተጻፉ ቃላት የሂትለር ቃላቶች ናቸው። ፎስተር ወደፊት ተጠግቶ በፍሬሙ ውስጥ ያሉትን ቃላቶች አነበባቸው። ጀርመንኛ ቢሆንም ለመረዳት ቀላል ነው። ጽሑፉ እንዲህ ይላል። በዩናይትድ ስቴትስና በሩሲያ መካከል የሚፈጠረው ግጭት አይቀሬ ነው፣ ይደርሳል። በሆነ ጊዜ እኔ ወይንም ከእኔ ጋር ተመሳሳይ ዓላማ ያሉት የእኔ ተከታይ የጀርመንን ሕዝቦች ለመምራት ከሽንፈት እንዲነሱ እንዲረዳቸውና ወደ መጨረሻ ድል ሊመራቸው በሕይወት መኖር ይኖርበታል። አዶልፍ ሂትለር። የክርስቶስ ያለ ሲል ፎስተር አጉተመተመ። በአንድ ወቅት ለአንድ ወታደር የተናገራቸው የራሱ ቃላት ናቸው። ዓላማው ይህ ነው ማለት ነው? የእሷም ጭምር እንጂ አሁንም የምትኖረው ለዚሁ ዓላማ ነው። ግን እንዴት ይሆናል ኤሚሊ? አለና ለማሰብ ንግግሩን ገታ አደረገ። ምን እያቀዱ ይሆን? እኔ አላወቅኩም። ፈጽሞ የሰማሁት ነገር የለም። ታዲያ ለምን አሁኑኑ አናውቀውም? ለአገር ሽጉጡን ከሰገባው መዘዘው። እሷ ጋር እንሂድ። መኝታ ቤት ውስጥ ነች። ሂትለር ይጠቀምበት ከነበረው መኝታ ቤት ውስጥ ነች። ምንም አትነግርህም ሬክስ፣ ፈጽሞ ምንም አትነግርህም። የተናገረችውን ጥቂት አሰብ ባደረገውና አንቺ ላይ ሊጠቀሙ ያሰቡት ሶዲየም ፔንቶሶሳሉ የት እንደሚገኝ ታውቂያለሽ? ኤሚሊ አንገቷን በአዎንታ ነቀነቀች። ሽሚድ በላይኛው የጠረጴዛው መሳቢያ የቀኝ ክፍል ውስጥ ነው ያስቀመጠው። ለ4 ሰዓት እንደሚያገለግል ሲናገርም ሰምቼዋለሁ። ፈልጊና አገኘው ኤሚሊ። ይህንን ገመድም ከሶፋው ላይ አንሺና ያዡ፣ ያስፈልገናል። ከጠረጴዛው አጠገብ እንደሆነች ኤሚሊ አንድ የፕላስቲክ ከረጢት አሳየችው። መርፌ፣ ክንድን ለማደንዘዣ የሚሆን መሰለኝ እና ቢጫማ ቀለም ያለው ፈሳሽ። ከዚያም ድምጿን ዝቅ አድርጋ እንዲህ አለችው። ሶዲየም ፔንቶሳሉ ይኸውልህ፣ የእውነት ፈሳሽ ብሎ በእጁ የያዘውን ሽጉጥ ተመለከተው። መኝታ ቤቱን አሳየኝ። እውነቱ የሚወጣበት ጊዜ አሁን ነው።